የነበረው አንቺ ስታይ ጸጉሯ ኦሬዲ ነፃነት አስተካክላላት ነበር። አዎ እኔ አስተካክዬላት ነው ብላለች እንጂ ጸጉሯም ተንጨባሮ ነበረ። ጸጉሯ ተንጨባሮ ነበር። እኔ አስተካክዬላት ነው ያለችኝ። ራቁቷን ናት አላለችኝም። ኦኬ ሳት ረስታው እሷ እንዳለበሰቻት ረስታው ሳትነግርሽ ይሆናል ስለዚህ አንድ ሰው አይምሮ ጤነኛ የሆነ ሰው ዝም ብሎ አይጠፋም ማለት ነግራታለች። ነግራት የራሴን ልብስ አልብሻት አለውኝ ነውና ሰጂ ብላ እቤት መጣ። ብዙ ቁጭ ብለው አውርተው በወቅቱ አልተረጋጋሁኝም። አይናለም አንቺ ጋር ሄዳ ትተኛ ለዛሬ ብለው አንድ ከሪና የምትባል ጓደኛ ቴቴ የምትባል ከትልቅ ሰው ነች። እሷ መተው እሷ ጋር አስቀምጠውኝ ፋጤ የምትባል ልጅ መታ አናግራኝ ሄደችው። ነግረዋታል። በወቅቱ በሰዓቱ እኔና ሙዴነን መተን የወሰድንሽ ትዝ ካለሽ ሚሚሾ እኔ ጋር ናት ተገኝታለች ብላ ነፂ ማለት ነው። ኦኬ ስለዚህ ማለት ነው ይኸውልሽ ያማታል ማለት ነው አይደል? አንድ ሰው ጤነኛ ሰው ዝም ብሎ ብድግ ብሎ አይጠፋም። ጠፍቶ ሰው ፈልጎ አያገኘውም። ራቁቱን አይገኝም ወይ ታክሲ አምጥቶ በር ላይ አይጥለውም። ስለዚህ ይሄቺ ልጅ ያማታል ማለት ነው አይደል? እሺ ያማታል። ኦኬ እኮ ማለት ጤነኛ ሰው አሁን አንቺ ዝም ብለሽ ትጠፊያለሽ። እኔ እንግዲህ ዝም ብዬ አልጠፋም፣ ጠፍቼ አላውቅም። ዝም ብለሽ ትጠፊያለሽ ከቤት ወጣሽ። ኢዚት ኖርማል ማለት ትክክል ነው? ጤነኛ ሰው ይጠፋል ዝም ብለው? ጠፍቶ ተፈልጎ ይገኛል ጤነኛ ሰው? አይጠፋም። ልክ ነሽ። አዎ ጤነኛ ሰው ፀጉሩን ያንጨባርራል እንደ እብድ። ከዛ ጓደኛዋ ነፃነት አስተካከልኩላት ብላ ነገረችሽ አይደል? እነዚህ ምልክቶች አይደሉም? ኦኬ እሺ። እኔ ምን አድርጊ ነው የምትይኛው ብዬ ለምን ማመን አትፈልጊም? የጓደኛሽን መታመም ይህን ብቻ ነው የኔ ጥያቄ። መታመሟን ማለት አውቃ እያስመሰለች እንደ ማንኛውም ሰው መንፈስ ነው። የእሷ መተት ነው ተብላለች። ጸበል ሄዳ መተት ትቶብሽ ነው ተብላለች። አቡዬ አንድ ጥያቄ ጠይቃት። እሷ ማህፀን ላይ ታማ ነበረና ከመውደዴ የተነሳ ሴትዮዋ አታሳድከመኝም ስትል አይቼ እንደ ጓደኛ ሰውዬ በጣም መልካም ሰው ነው። ቁርስ ሲበላ እሷ ትመጣለች። ቅዳሜና እሑድ ከሆነ እሷ ካልመጣች አልበላም እኔ ራሴ። እሷም ታውቃለች። ታማ ሰውዬን አምጣ ብዬ በዚህ ሀገር 1000 ብር ይዤ ሄጄ ሐኪም ቤት አሳክሚያት የመጣው ጓደኛ እኔ ወድቄ ታምሜ እስካሁን ላታም አትመነው ችግር የለም ምናልባት ውሸት ሊሆን ይችላል ብላለች። ችግር የለውም። እሷ ቤት የተኛሁትን እንኳን አታስታውሰው ሊሆን ይችላል። ማንኛውም ሰው እንደሚታመም ትታመሚያለሽ። እኔም እታመማለሁ። አይተሻል። ትክክል ነው። እውነቷን ነው እኮ ሰው ሆኖ የማይታመም የለም። ቴሌቪዥን፣ መኪና፣ ቤት ነው የማይታመመው። ሰው ይታመማል። ሰው ኖርማል። እሺ አይናማታል። እኔም ያመኛል። ኖርማል ነው እኮ። አዎ ኖርማል ነው። አንቺ አሞሽ $1000 ከአሰሪዋ ተቀብላ አሳክማሻለች። እውነት ነው። በዚህ ሀገር 1000 ብር ወስደን 1000 ብር ሶሪ ዶላር መስሎኝ ቤሩት ይቀርታ የማህፀን ዶክተር ጋር ይዣት ሄጄ እኔ አሳክማት የምታውቅበት ስላለ አብረን ሄደናል። ይዘን ይዣት ሄጄ ሰውዬ ነው የከፈለው። ከዛ በኋላ ነው ሴትዮዋን ጠርቷት ሐኪም ቤት ሄዳ $50 ከፍላ ያሳወቅ። መጀመሪያ ግን እንደኔ የምትወደኝ ከሆነ አሳክማት ያልኳት ጓደኛዬ ነች። እኔ እሷ ጋር ማደሬን ራሱ ታምሜ ጓደኛዬ ቤት ወስደውኝ እንኳን አላውቅም። እሷ ቤት ከመጣው ነው እኔ ራሴን ያወቅኩት መተኛቴን ራሱ እና መጀመሪያ ሙዴ ቤት እኮ ነው የወሰድንሽ። እሱን እኔ አላውቅም። እኔ ሲቀጥል ደግሞ አንቺ ምንሽን ነው የሚያምሽ? አንቺ ምንሽን ነው የሚያምሽ? እኔ እንደማንኛውም ሰው የሆነ ሰዓት ያመኛል። ኖርማል በሽታ ያመኛል። ሆዴን ያመኛል። አሁን አንዳንዴ ራሴን ያመኛል። ራስ ምታት አለብኝ፣ ኃይለኛ ራስ ምታት። ምን ያምሻል አንቺ? ስሜት ነው። እኔም ሆዴን ያመኛል። እንደሷ አሰቃያለሁ ታውቃለች። ኦኬ የእሷ ደግሞ ትጠፋለች ራሷን ስታ
ያማታል። ሆስፒታል ገብታ በመቀመጫዋም በአፏም ካሜራ ተደርጎ ውስጥ የጠፋቸው አንድ ቀን እኮ ነው። አይናለም እዚህ እናንተ ሰፈር ወድቄ ሚስተር አሊ ተጠርቶ በመኪና ወስዶ ሆስፒታል አላስገባኝም። እናንተ ሰፈር ውሃ የሚቀዳበት ቆይቷል። የረጅም ጊዜም እኮ ነው እያወራሽ ያለሽው ሚሚሾው የቆየ የስንት ዓመት ግን አሁን የቅርብ ያለውን አውሪ እኮ ወደ ቅርብ እኮ ነው። ታምሜ ኢትዮጵያ ሆስፒታል የገባው ጊዜ ሚስተር አሊ ለአንቺ ሁል ቀን ስትሄጂ የሆነ ነገር አርጊላት ብሎ እየሰጠሽ አይሰጥሽም ነበረ ብር? ሚስተር አሊ ይሰጠኛል። እና እኔ ሰናይትም አለች እኮ እሱ ሰናይትም አለች። እኔና ሰናይት አብረን አይደለ እንዴ የምንመጣው? አኬት አትመጭም አላልኩም። እነ ሚሚሾም አሉ ስንጠይቅሽ በሰዓቱ እነ ማርታም አሉ። ሆስፒታል መተን ጠይቀንሻል። እየተመላለስንም ነበረ እና አለምን መተዋል። እንዴት እዚህ ጋር አምጥቶ ወርውሮ ጣለሽ ብለውላ ትዝ ካለሽ እኔና አንቺ እዛ ቀኑ ሙሉ ውለን ማታ ላይ ነው አልጋውን ላይ ተሰጠሽ። ትዝ ካለሽ ማለት ነው። ለምን አይናለም። ስለዚህ እቺ ልጅ እውነትም አሁን እንዳልሽው ወርውሮ የሚጥል መንፈስ በሽታ አለባት ማለት ነው አይደል? ይጥላታል። መንፈስ ሳይሆን በወቅቱ በሰዓቱ ሆስፒታል የገባችበት ሆዷን አሟት ነው። ሆዷን አሟት ይጥላል። ሆድመም ይጥላል። እንዴት አምጥቶ እዚህ ጋር ወርውሮ ጣለሽ ይባላል? ሆድመም አሁን እኮ ያው ከዛኛው ርዕስ ደግሞ ወደዚህ ርዕስ እኮ ገብተናል። አይባዬ ወደሚጥለው ሆድመሙን ራሱን የቻለ ነው የሚጥለው። ራሱን የቻለ ነው። ሆስፒታል የገባችበት ራሱን የቻለ ነው የምናወራው ማለት ነው። የሚጥል በሽታም አለባት፣ የሆድ ህመምም አለባት። ሁለት አይነት በሽታ ነው ያለባት እሷ። ይህ ህመም በምን ምክንያት እንደሆነ አንቺ በምን ምክንያት እንደሆነ ህመም እኔ ዶክተር ነኝ እንዴ አቢባዬ? ኦኬ እሺ። አይናለም መንፈሱ ኢትዮጵያ ገብታ ጸበል ስትጠመቅ መንፈሱ አንቺ መድኃኒት እንዳስደረግሽባት እንደነገራት መታ ነገረችሽ ላንቺ? አልነገረችኝም። ኦኬ ምን ያልነገርካት? አንድ ጥያቄ ልጠይቃት። አይንዬ መስታወት ጓደኛ መስታወት ነው ጸጉሬ ለምንድን ነው ከዚህ ጋር የተቆረጠው? አይንዬ ለምን አልነገርሽኝም ብዬሽ አልነበረም? ጸጉርሽም ተቆርጧል እንዴ? ያውልሽ እንግዲህ በቃ እኔ እሱን አላውቅም፣ ማርያምን አላውቅም። ጸጉርሽ የተቆረጠው በተኛሽበት ነው ወይስ ራስሽን? ሚሚ ጸጉርሽ የተቆረጠው ራስሽን በተኛሽበት ነው ወይስ ራስሽን በሳትሽ ሰዓት በታመምሽ? መቼ ነው የተቆረጠው? ያውልሽ አቡ ተኝቼ ከታመሜ ጠፍቼ ከመጣው በኋላ በስንተኛው ቀን ሚሚ ጸጉርሽም ደግሞ ወድቀሽ ነው ወይስ ምን ሆኖ ነው የተላጨው ብሎ ሲያዩኝ እንዴ አይንዬ አልኳትኝ። ጓደኛ እኮ መስታወት ነው ለምንድን ነው ተቆርጠሻል ብለሽ ያልነገርሽኝ ብዬ አልኳትኝ። እኔ እንጃ አላየሁም። የሆነ ችላ አንቺ ስታወሪያት በቃ ታረሳሳሽና ሌላ ነገር ለማውራት ባህሪ ያላት እና እኔ እንጃ አላየሁም አለችኝ። ጸጉሬ ግን አሁን ነው በመብቀል የጀመረው። ማን ነበር ቤት ውስጥ ጸጉርሽ በተቆረጠ ጊዜ ቤት ውስጥ ያደረ ከአንቺና ከአይናለም ውጭ ማን ነበር? ታማሚ የምታስታምመው ልጅ እኔ እና እሷ ብቻ። ታማሚ ልጅ ማለት የአረብ ልጅ እሷ የምታስታምመው? ሶስታችን ነን። ልክ ናት ማለት ትዝ አለሽ አሁን ጸጉሯ መቆረጡን? ጸጉሯ መቆረጡ ሳይሆን እኔ ጋር እንደተኛች ልክ ናት። ያለነው ሶስታችን ነን፣ ማንም የለም። ሁለታችን ያኔ ያው ልጁም ስለማያውቅ አትቆጥሪውም፣ ምንም የማያውቅ አይደለም። እሺ አሁን ሚሚ አንቺ ከኢትዮጵያ ስትመለሽ ኦልሬዲ መንፈሱ አይናለም መተት እንዳሰራችብሽ ከነገረሽ ለመተሽ አልነገርሻትም? አልነገረችኝም እያለችኝ ምን ማነሽ አቦዬ እኔ መጣሁኝና የሆሳና ቀን ነበር የዛሬ አመት ከምናምን ማለት ነው። ሆሳና ቀን ነበረና
ቤተክርስቲያን ሄጄ በጣም ፊቴ ሁሉ ይጠቋቁራል። መጀመሪያ ሊያመኝ ሲል ፊቴ በጣም ይጠቁራል። እኔም ጥቁር ነኝ፣ በጣም ይጠቁራል ፊቴ። በቃ የሆነ የተንጠለጠለ ይሆናል። ከዛ ምን ሆነሽ ነው የሚተነሽ ተነሽ ብለውኝ ወደ ቤት ገባንና አመመኝ። በቃ እኔ እሷን ማናገር በቃ ከኢትዮጵያ ከመጣሁ በጣም ብዙም አላናግራትም። ይኸው ጠይቄ አላናግራትም። በቃ ውስጤ ጥሩ አይደለም፣ መናገርም አልፈለግኩኝ። ውስጤ ሊቀበለውና ሊያምነው ሊወስደው አልቻለም። እዛ ጋር እኮ መተሽ ተኮራርፈናል። ልክ ነሽ። ዝም በይና መታ ተኮራርፈናል። ተነጋግረን ምክንያታችንን ተነጋግረን ታርቀን ነፂ ቤት አልታረቅናችሁ ምንድነው? አይናለም ስለምታወራው ነገር ምንም አላውቅም። እኔ ከሷ ጋር ምንም አይነት ፕሮብሌም የለብኝም ብለሽ ነበር ቅድም ንግግር ስትጀምሪ። ስለዚህ አሁን ደግሞ ተኮራርፈን ነበር፣ ተነጋግረን ስህተታችንን ይቅርታ ጠይቂያታለሁ ካልሽ በምን ጉዳይ ነበር ይቅርታ የጠየቅሻትና የተነጋገራችሁት? እኔ ልንገርሽ የተነጋገርንበትን ሀቡ እሷ ራሷ ትንገረን። ከኢትዮጵያ ከመጣች በኋላ ችግራችንን ተነጋግረን ይቅር ተባባሉ ብላን ጓደኛችን ማለት ነው። ይቅር ተባብለን ከዛ በኋላ አብረን ብዙ ጊዜ ያሳልፈናል። በምን ጉዳይ ይቅር ተባባላችሁ? ምን አስቀይማሽ? ምን አስቀይመሻል? ይሰማል አቡ? አዎ አይናለም ይሰማል። በምን ጉዳይ ይቅር ተባባላችሁ? ምን አስቀይመሻት? ምን አስቀይማሽ? በወቅቱ በሰዓቱ በአሚናት ጉዳይ ላይ እና ከዛ ለምን አልጠየቅሽኝም፣ ቤተሰቦች ለምን አልጠየቁኝም በሚለው ተነጋግረን ቤተሰቦቼን ጠይቂያቸው። በእርግጥ ቤተሰቦቼ አልሄዱም። ታውቃለች ያለንበትን ሁኔታ ነገሮችን ታውቃለች። ወንድሜ ጸበል እንዳለ ታውቃለች እኮ። በአካል እኮ አይደለም ያለችው፣ በስልክ ማውራት ይችላሉ። ግን እዚህ ጋር ምን አለ መሰለሽ፣ እነሱ ራሱ የተቀየሟት ነገር አለ። ምን እንደሆነ ታውቂያለሽ? ቤት ልታስመርቅ ቀጥራቸው ዳቦ ጋግረው አረቄ ይዘው ሊሄዱ ሲሉ ስልክ እንኳን አላነሳችላቸው እሷ ማለት ነው። ጠርታቸው የት ብለው ይሄዳሉ? ቦታውን እንኳን አያውቁትም። ሲቀጥል ደግሞ ይሄም ምክንያት ሊሆን አይችልም። ግን በወቅቱ በሰዓቱ ችግራችንን ተነጋግረን ነፂ የምትባል ጓደኛችን ጋር ተታርቀናል። ይቅር ተባብለናል። ከዛ በኋላ ደግሞ ምን እንደመጣ አላውቅም። ኦኬ። ስለዚህ ሚሚ ለምንድን ነው ቤተሰቦቿ ቀጥረሻቸው ቤትሽን ስታስመርቂ ዳቦ ጋግረው አረቄ ይዘው ሲደውሉ ማታነሽው? አቦዬ ይኸውልሽ፣ እኛ ያለንበት አካባቢ ኔትወርክ አይሰራም። እኔ እቃ ሊገዛ ስበጣ ነግሬያቸው ነው የሄድኩትኝ። እኛ አካባቢ ሸኔዎች ነበር። በዚህ በእንትን ላይ መናገር አልችልም፣ ሰላም የሌለው አካባቢ ነው እና ኔትወርክ ተቋርጧል። ማንም ሰው ስደዊ እንጂ ማንም ሲደውል አታነሽም። ከከተማ የወጣ ነው። እነሱ በወቅቱ በሰራ ሰዓት ራሱ እቃ ተቀብያቸው ነው የመጣሁት። ለራሷ የሚመጣ እቃ ተቀብያቸው እነሱ ቤት ገብቼ ነው የወጣሁት። ከዛ በኋላ ማለት ነው። ከዛ በኋላ አዎ። ስለዚህ አልተቀየሙሽም ማለት ነው። እቃ ይዘሽላቸው እንድትሄጂ ከተገናኛቸው አልተቀየሙሽም። ከዛ በኋላ እኔ እቃም ይዤላቸው እኔ ተቀየሙኝ። በቤት መመረቅ ተቀየሙኝ ብዬ አላውቅም። ፒስታ መንገድ ነው፣ ሩቅ ነው መንገዱ እና ደግሞ ስልክኛ ጋር አይሰራም። እሷም ታውቃለች። በዛ ነው ያላነሳሁላቸው እንጂ እሷም ደግሞ መጥቼ እና የሺኩ ደውለውልሽ ነበረ አላለችኝም። መጥቼ እነሱ ቤት አርፌ እቃ ተቀብዬ የሆነ የሰው እቃ የምቀበለውን እነሱ ጋር አስቀምጡ ብዬ ከእነሱ ጋር ተቀብዬ ነው የመጣሁት። ቤት ተመርቆ ስመጣ ማለት ነው። ኦኬ ገባኝ። ስለዚህ ይሄ ትክክል ተፈታ እና በአሚናት ጉዳይ ደግሞ ይቅርታ ይጠይቃችሁት ማስጠፋቷን አምና ነው ወይስ ሳታምን ነው ይቅርታ ተጠይቃችሁ ጉዳይ የሚዘጋችሁ? ታዲያ እዚህ ጋር ለምን ካደች? ራሷ ነች ያስጠፋችኝ ብላ ነፂ ተናግራለች። አምና አይደለም ሲያስታርቁ ነፃነት ስታስታርቃችሁ አይናለም አሚናትን እንዳስጠፋቻት አምና ነው ይቅርታ ጠይቃሽ የተዘጋው? ላ አይደለም
ለዚህ አሁን መንገድ ላይ ነች ትገባ ነበረ። ከኢትዮጵያ ወደዚህ እየመጣች ነው ሀቡዬ። አሁን ብዙ ወንዶቹን ነገሮች አላቅም እያለች ነው። ባሌ መሰበሩና እሷ ማታ ካልመጣች ቡና ካልጠጣሁኝ እኔ በሶ ማር አልበላም፣ እሷ ካልመጣች አልበላም። ባሌ መታመሙ ይሄንን ምግብ እኮ እኔም እኮ ምግብ እኮ ማንኛችንም ማለት ነው እንሰራለን እንበላለን እንደ ማንኛውም ሰው። እኔም ሰርቻ በላሻለሁ፣ አንቺም ሰርተሽ ታበይኛለሽ። አልበላም ማለት ነው ያልገባኝ። ቆይ አይና ለማን እንደሚ ያልበላም ስትል ምን ማለት ነው? አንቺ ከሌለሽ አትበላም? እኔ ማለት ነው ብቻዬን ስለሆንኩኝ ፎቁ ብቻዬን ያለሁትና አይና ለም ስትመጣ ነው ደስ የሚለኝና ቡና የምንጠጣው። በቃ ቡና ቆልቼ ምንበላው ምንጠጣው አይና ለም ስትኖር ነው። በቃ እኔም አለሷ በቃ ደስ የሚለኝ እሷ ስትኖር ነው። እሷ ካልመጣች ቡና አላፈላም። ይሄ ልልሽ ፈልጌ ነው። እህል መብላ መጠጣቱን አይደለም ማለት ዚስ ማች እንደምትወጃት ይሄ ፍቅርሽን ለመግለጽ ነው። በጣም እንደምትወጃት ያለሷ እንደማይበላልሽ እንደማይጠጣልሽ ለመግለጽ ነው። አዎ እና እሷ ደግሞ ኖርማል ነው። አንቺ ነሽ ፍቅር ያለብሽ፣ እሷ የለባትም እየነገረች። ትክክል 100%። ቆይ አንዴ ስልክ ተደውሎላታል፣ ትመለስና እኔ በፊት ለፊቷ ትግስት የምትባለውን አስነጋቢያትና ጉዳይ አይሆንም እንዳለ የእኛንና የእሷን ህይወት ይነግሩሻል። ትብለጥ የምትባለውና ትግስት የምትባለው አንተ ላስገባት ትግስት እኔ ታለች አለው ትበላ ትግስት ሱሱ ላይፍ የምትባለው ሱሱ ላይፍ 100 ጊዜ ኢንቫይት አረግኳትኝ። ኔትወርክ የላትም። ኔትወርክ ያለው ሰው ቤሩት እንዳለ ኔትወርክ የላችሁም እንዴ? እሷ እናንተ ጋር ነች ያለችው። ታዲያ የታለች ማትመጣ? እኛ ጋር ሆና ካታር ሆና እንዴት ነው ስለ ቤሩት ህይወታችሁ ያወቀችው? ከዚህ ነው የሄደችው። አሁን የሄደችው 4 ወሯ ነው 5 ወር። ኦኬ ትጻፋ ታዲያ ያለው ብላ እኔንም ትበል። ቆይ ልደውልልሽና እሱ ደግሞ አለው ትላለች። ኔትወርክ የለሽም ሱሱ ላቭ ያውልሽ። ለ80ኛ ጊዜ ኢንቫይት አረኩሽ። ኢንቪቴሽን ሴንት ይላል ስክሪንሽ ላይ ቀዩን ጽሁፍ ንኪው፣ አክሰፕት የሚለውን ንኪው። 80 ጊዜ ጋበዝኩሽ። በጣም ያሳዝናል በእውነት። ጓደኛ ቢቀርባችሁስ? ባትይዙስ? ጓደኛ ግድ ነው። ሺሌፍት እኮ ስልክ እያወራሽ ረጅም ሰዓት ስትቆይ ገዝት ላይ ይነቅልሻል። ኦኬ ከፈለገች ትመጣለች። ሚሚ አቤት። አሁን አንቺ አይናለም ምን እንደበደልኳት ትንገረኝ፣ ሰላም ትስጠኝ ነው አይደል ብለሽ የመጣሽው? ሰላም ትስጠኝና ይሄን አላደረገችም፣ አላመነችም። ይኸውልሽ አንዱንም አላመነችም። ያላችሁ እድል እንዳልሽው ዘብር ገብርኤል ሄዳችሁ መማማል ነው። እኔ ዘብር ገብርኤል ወስዳታለሁ፣ እናቷንም እሷንም ወስዳለሁ። አይቀርም፣ እሱ አይቀርም። እሷ ቆይ ከዚህ በፊት ዘብር ገብርኤል እንሂድ ስትያል ምን አለች? ስሙ አይነሳም። እሷ አሁን በዚህ ሀገር ቤተክርስቲያን ለሚባለው የእሷ ጓደኞችን ይዛ እንደዚሁ አለ አይደለ እንትን የምትለው ግን እኔ ሰላም ትስጠኝ ያልኩሽ ለአገሬ ያሉትን ልጆች እሷ የምታስጠፋቸውና ብር የምትልክላቸውን ልጆች አታሳድምብኝ። በቃ እኔ አታሳድምብኝ። እኔ ሳመጣቸው ከፍያ አይደለም ከፍለውኝ አይደለም ማመጣቸው። እኔ ከፍሎኝ ባመጣ ኖሮ በቢሮ ውስጥ ማለት ነው በጣም ሀብታሙን ነበረ። አቦችሽ ምንም ማድረግ አይችሉም። ይሄን ነገር እውነት ከሆነ በፖሊስ ህግ የለም ቤሩት ላይ እዚህ ሰፈር አሁን ፊቷን የምነግርሽ አይናለም እዚህ ሰፈር አትመጣም። ያስጠፋችው ሰዎች ያውቃሉ። አይናለም ማለት እኮ ከምታሳድገው ልጅ አያቶች ቤት ሰራተኛዋን ያስጠፋች ሰው ነች። አብራ የምትኖራትን ሰዎቹ ደካማ ናቸው። እዛ ሰፈር አትመጣም። አሁን እነዛ ያስጠፋችባቸው ሰዎች በጣም ይፈልጓታል። ሰውዬ በጣም በጣም የምትኖርበት ይታወቃል አይደል? እውነት ከሆነ እኮ ህግ አለ አይደል? ኮንትራት ነች። ኮንትራት ሆና ነው እኮ የምታስጠፋው። ኮንትራት ቤት ሆና ነው ልጆች የምታስጠፋው እኮ። ኮንትራት ቤት ታዲያ ወንጀል እየሰራ ሰው ኮንትራት ቤት ከተደበቀ ህግ የለም እንዴ? ህግ አይሄድላትም? ሩት እንደዚህ አይነት ህግ የለም። ግን የቆረጠ ቀን አንድ ቀን የቆረጠ ቀን እንትን ይላል። እኔ ሰላም ትስጠኝ ነው በቃ ሰላም ትስጠኝ። የጠፉትም ጠፉ፣ ከፈልኩኝም፣ በሽተኛም ሆንኩኝ። እኔ ሰላም ትስጠኝ። እኔ የራሴ ይበቃኛል። ሀቡዬ እኔ በዚህ ዘመን ከዚህ ፓምፐርስ መላክ ማለት ኢትዮጵያ ላይ አታገኙም። ቀላል አይደለም። ያዋቂ ዳይፐር የለም ኢትዮጵያ ውስጥ ለባለቤትሽ ከቤሩት ነው ዳይፐር ከቤሩት ነው የምልከው። የመላኪያ አይበዛብሽም? ኢትዮጵያ ውስጥ የአደልት እኮ አለ
ቦሌ እንዴት ነህ? የአደልት እኮ አለ እኮ አዋቂ እኮ አለ ኢትዮጵያ ውስጥ። በልብስ ውስጥ አዲስ አበባ አይመጡም። እኛ ከናዝሬት እናልፋለን እና አይመጡም። አሞራው ማን ነው ታውቂዋለሽ? ከቅድም ጀምሮ ሀቅ ላውጣ እያለ እየጻፈ ሴት ትሁን ወንድ ነኝ እንጃ። ሰላም ወንድሜ ወይም እህቴ አውሩ። ሚዩትሽን አብሪ ወይም አብራ። ኦኬ ድጋሚ እንዳትጽፉ ሚዩት አድርጌ ነው ማወርዳችሁ። አታወሩም? 1 2 ቻው። በመከራ 80 ጊዜ ኮመንት ጽፎ አይታየኝም። ምንድነው አይታይሽ ወይም አይታይክ? አይ ዛሬ ለኔ ምንም አይታየኝም አይሰማኝም። እሺ ወጥተሽ ግቢ። ሴት ነሽ ወንድ ነህ ምንድን ነህ? ወጥተህ ግባ። እሺ እንትን አይታለች አይን አለም። ስለዚህ ይኸውልሽ አይን አለም የምትለው ምንም አንቺ እንጃ የምትለው የምታውቀው። እኔ አሁን ምልሽ ጓደኞቼ ትልልቆች ናቸው፣ በእድሜ በኔ እድሜ ያሉ ናቸው፣ ያውቃሉ ችግሬን የሚረዱ ናቸው። አንድ ሳልጠይቃት ማላልፋት ነገር ለምን አይመጡም? አልገባንም። አንቺ ብቻ ነሽ ያለሽ። ለምን ስለ አንቺ መታመም ስለሚደርስብሽ ነገር ሁሉ መጥተው ቤሩት ውስጥ 1 2 ሰው የለም መጥቶ የሚመሰክር የት አሉ? አሁን እኮ ሱሱ እየመጣች ነበረ። ማነች እሷ? እኔ ደግሞ በብዛት ኢንቫይት አረኳት። ኔትወርክ የላትም። ኢንቫይት አረኳት። ኔትወርክ ያለው ሰው የለም አንድ ሰው እናንተ ጋር። እሷ ያለችው እዛ ነች። 2ቱ ደግሞ ዱባይ ናቸው ያሉት። እችኛዋ ስለሌላቸውና ይሄዱ ከሌላ ሰው ካልሰማን አንቺን ብቻ ሰምተን ልናምን አንችልማ። ለምን እሷ ስለካደች። ኦኬ እንዲገቡ አደርጋቸዋለሁ። ቆይ ልውጣና ደዊና ጥሪያቸው ልውጣና አለው የምትለው ትብለጽ ናት። ትብለጽን ኢንቫይት አድርጊያታለሁ። ትብለጽን ኢንቫይት አድርጊያታለሁ። ሄሎ ወያ ትብለጽን ታውቂያታለሽ? ነው ስልክ እየገባብኝ አውቃታለሁ። ጓደኛችን ናት። በቃ እሺ ትብለጽሽ ያለው የሁለቱም ጓደኛ ስለሆንሽ ለሐቅ ብለሽ እውነታውን መስክሪ። በመጀመሪያ ሰላም ለእናንተ ይሁን። ሰላም ብያለሁኝ። ግን እኔ አሁን ይሄ ችግር ከተፈጠረ በኋላ እኔ ዱባይ ነኝ ያለሁት በነገራችን ላይ ማለት ነው። ግን ስለ ጓደኝነታችን ሚሚ የሁላችንም እናት ናት፣ መካሪያችን ናት፣ በቃ እናት ናት፣ ለሁሉም ነገር ሰጪ ናት። እሷም ሁላችንም እናውቃለን። ከእጇ ያልበላ መልካም ነገርን ያላደረገ በፍጹም የለም። እኔ ምስክር ነኝ። ግን በእነሱ መሀል የተፈጠረውን ችግር ያው ሰምቻለሁ፣ ግን እኔ አልነበርኩም በቦታው። ሚሚ መታመሟን ሰምቻለሁ። የደረሰባትን ነገር በሙሉ አውቃለሁ፣ ተነግሮኝ ማለት ነው። ግን በዛን ሰዓት አልነበርኩም። ስለ አይንዬና ስለ ሚሚ ደግሞ ጓደኝነት ከኛ በላይ ሁለቱ በጣም ጓደኛሞች ነበሩ። በክፉም በደስታም ጊዜ አብረው ነበሩ። እንዳልኩሽ ሚሚ ደራሽ ናት ለሁሉም፣ በተለይ ለአይንዬ ከሁላችንም ደግሞ ማስበለጣ የምትወደው አይንዬን ነው። የሆነ ነገር ሲፈጠር የሆነ ነገር ሲሆን ሲያስፈልጋት አንደኛ የምትደርሰው ሚሚ ናት። እና ይሄ ነገር ሲደርስ እኔ ራሴ በጣም ነው የተደናገጥኩት። ምክንያቱም አንደኛ ነገር እኛ በጣም ህብረት አለን፣ በሃይማኖት ምናምን ሳንገፋፋ ለሁሉም ደራሽ ነን፣ ለተቸገሩ ደራሽ ነን። አሁን ያንቺ መልካምነት እኛ ጋር ነበረ ማለት ነው ቤሩት ውስጥ እያለን እና እኔ ተፈጥሮ አሁን ቢተማመኑ መልካም ነው። ምክንያቱም እኔ 100% እንትናን ሚሚሾን አምናታለሁ። ገብቶሻላ? ምክንያቱም አንደኛ ነገር እኛ ብዙ ሂስትሪ እናውቃለን፣ ብዙ ነገር አሳልፈናል። ግን አሁን የደረሰባት ነገር ማርያምን ተማምነው ማለት ነው እሷን በሃይማኖቷ እችን በሃይማኖቷ ተማምነው ይህን ነገር ቢፈቱት ይሻላል። ምክንያቱም አሁን ሚሚ ላይ የደረሰው ነገር ለሁላችንም ጠቃሚ አይደለም። ይሄ ዘር ማንዘራችን ይዞ ገደል የሚገባ ነው። ይሄ የሰይጣን ስራ ነው። ገብቶሻላ? ማሰብ ያለብን በሰውኛ ነው። እንደ አንድ ክርስቲያን ሊሆን ይችላል፣ ወይም እንደ አንድ ሙስሊም ሊሆን ይችላል፣ ችግር የለውም። ግን እንደ አንድ አማኝ ነው እኛ ማድረግ ያለብንና አይንዬም ብትሆን ስለ ክሯ ገብቶሻላ? ስለ እምነቷ እውነታውን ትናገርና ምንም ችግር የለውም። ሰው እኮ ይሳሳታል፣ ማንም ማይሳሳት የለም። እኔ ፍጹም ነኝ ምናምን እኔ አላምንም። ሰው እንከን አይጠፋም። እንዲያን ነገር እንኳን አድርጋ እንኳን ቢሆን እኔ አድርጊያለሁ በቃ በእግዚአብሔር ስም ይቅርታ አድርጊልኝ ብላ ከልቧ ተጸጽታ መመለስ ነው። ገብቶሻላ? ድጋሚ ደግሞ አሁን ሲያወሩ
በጣም ሊተማመኑና ሊደማመጡ ይገባል። አይንዬም ስታወራ ሚሚሾት እየሰማች ነው። ሚሚሾ ደግሞ ስታወራ አይንዬ ሰምታ ማለት ነው። ያለምንም ያለ ውሸት ያለ ማስመሰል ገብቶሻል። የሆነ ወደ ኋላ የሆነ ነገር ያለ ማደበቅ እውነታውን ያውጡ፣ እውነታውን ትናገር። ምክንያቱም ሞታ ራሱ የሰው ሀቅ ይከተላታል፣ በየትኛውም ሃይማኖት ይከተላታል። ምክንያቱም በምድር ላይ የዘራሽው ነው በሰማይ የሚጠብቅሽ። መልካም ነገርን ካዘጋጀሽ በሰማይ መልካም ነገር ይጠብቅሻል። ስለዚህ እኔ የምለው ነገር ቢኖር ሚሚሾን የዋህነቷን፣ መልካምነቷን፣ ሰው አክባሪ፣ ለሰው ሁሉ ደራሽ፣ ይሄ ምግብ መጠጥ አይደለም። ማንም ሰው እኛ ጋር ለምሳሌ ውጭ የሚሰሩ ወረቀት ያየላቸው ብዙ ልጆች ጠያቂ ናት፣ እዛ ምላም ሄዳ ጠያቂ ናት። ስለዚህ የሚሚን እውነታ ማንም ሰው ይነግርሽ ይችላል። አረቦችንም ይሁን ሊሆን ይችላል፣ ኢትዮጵያውያኖችንም በአጠቃላይ። ስለዚህ አይንዬም ብትሆን ያው ልጅ ነው የምታሳድገው፣ የሁላችንም ሰብሳቢ ናት አይንዬ። እንደውም ብዙ ጊዜ አይንዬ ጋር ራሱ እንሄዳለን። ገብሻላ ብቻዋን ስለምትኖር እዛ እውነታ ነው የማወራው ማለት ነው። ግን ያም ሆነ ይሄም ሆነ እኔ ማለት የምፈልገው ነገር ቢኖር የሚሚሹ ሀቅ እንዲወጣ ፈልጋለሁ፣ ሁላችንም ማለት ነው። ምክንያቱም የደረሰባን ነገር በጣም የሚያሳዝን ነው። ምክንያቱም አንድ ሰው ማሰብ ያለበት ነገ ይሄ ነገር እኔ ላይ ቢደርስብኝስ? ገባሻ? አንቺ ለሰው የሆነ ነገር ስታስብ የሆነ ነገር ጉድጓድ ስትቆፍሪ የሚገባበት እንደማይታወቅ ልታሰምሪበት ይገባል። ስለዚህ እኔ እንዲሆን የምፈልገው ሁለቱ ጓደኛሞች ናቸው፣ አብረው ጠጥተዋል፣ ብዙ ነገር አሳልፈዋል። ስለዚህ እውነታው ወጥቶ የሚሚሹ ሀቅ እንዲወጣ ፈልጋለሁ። ገብቶሻላ? ምክንያቱም መዝሉም ያኔ ሚሚሹ የደረሰባት አይገባትም ሁሉም ሰው። አሁን እኔ ስለመጣው ነው እንጂ ላይቭ ላይ ሌሎቹ ደግሞ የሚያውቋት ቢያወሩ ከዚህ የበለጠ ሊናገሩ ይችላሉ ስለሷ ስነ ምግባር ማለት ነው። ስለዚህ እኔ አይንዬም ጓደኛዬ ናት፣ ሚሚሾም እናቴም ጓደኛዬም ሁሉ ነገር ናት። ኦኬ። ስለዚህ ሁለታችሁ እህቶቼ እውነታው ወጥቶ ተማምነው እንዲለያዩ ነው የምፈልገው። ገብቶሻላ? ሀቅ እንዲወጣ ነው በቃ የሁላችንም ፍላጎት ነው። እሺ። ሱሱ ደግሞ አሁን ትገባለች፣ ሚስኮል ያረኩላት ነው። እሷ ደግሞ የምትናገር ሊኖር ይችላል፣ እሷም የደረሰባል ነገር ሊኖር ይችላል። እኔ ግን ቆይቻለሁ ከነሱ ከተለየ ወደ ዱባይ ከመጣው ማለት ነው። እና ይሄ በጣም አመሰግናለን። እውነትሽ ጥሩ ነገር ነው ያልሽው። ሁለቱም ተማምነው ችግሩን ቢፈቱ በጣም ጥሩ ነው። ትክክል ነሽ። እና ከምንም በላይ ደግሞ በቆፈሩት ጉድጓድ ራስ መግባት አይታወቅም። ለሰው ጉድጓድ ስትቆፍር አርቀህ አትቆፍረው፣ ማን እንደሚገባበት አይታወቅም። ምን ያልሽው ንግግር በጣም ትክክል ነሽ። እናመሰግናለን። ሰላም፣ እንዴት አመሻችሁ? ሰላም፣ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም አመሻችሁ? አለን። ሰላም ነው። አመሰግናለሁ በጣም ስላስገባሽኝ። እኔ የአይን አለም እህት ነኝ ብለሽ ነው። ልክ ነሽ። የአይን አለም እህት ነኝ እና ያው ሚሚም ታውቀኛለች። እኔ ሳምራዊት እባላለሁ፣ ታናሽ እህቷ ነኝ። በመጀመሪያ እንድታውቁ የምፈልገው እኔ ስለ አይን አለምም ስለ ሚሚ ምናምን ልመሰክር አይደለም፣ ግን ቤተሰቦቿ ስትል ሰምቻለሁ እና ለዛ ደግሞ እኔ ጠበቃ መሆን አለብኝ ስለ ቤተሰቦቼና ስለ እኔ አይደል። በዛ እኔ አረብ ሀገር አይደለሁም፣ ቤሩት አይደለሁም፣ በአዲስ አበባ ነኝ እና እዛ ስለተካሄደው ነገር አላውቅም። ግን ደግሞ አይን አለም እህቴ ናት። እህቴ እንደመሆኗ መጠን የልቧን አውቃለሁ። ምን አይነት ሰው እንደሆነች አውቃለሁ። እህቴና መናገር ማስረዳት ማትችል ሰው እንደሆነች አውቃለሁ። እየሰማሁ ነበር፣ ቅድም ጀምሮ እየተከታተልኩኝ ነበረ። ግን አብዛኛውን እስከዛ ድረስ ዝም ያልኩትኝ ያው እነሱ ጋር የተፈጠረው ነገር ስለሆነ ባላየሁበት ባልሰማሁበት መናገር ደግሞ አግባብ አይደለም ብዬ ስለማስብም ነው። ግን ይሄ ማለት ደግሞ እህቴን አላምናትም ማለት አይደለም። ግን ደግሞ እኔ ሚሚ ታውቀኛለች፣ እርግጠኛ ነኝ ታውቀኛለች አይደል? ሚሚ ይሄን ብቻ እንድትመልሽልኝ እንፈልጋለን። ሚሚ ደህና ነሽ? ግን በጣም ረጅም ጊዜ ሆነን ካወራን። ደህና ነሽ? ምንም አውቅሻለሁኝ። በጣም እቤታቸው በተደጋጋሚ ሄጃለሁ። ምንም ነገር ቢሆን እኔ ነኝ አድራሻቸው፣ ደራሻቸው። በጣም ያውቁኛል። እስከ ህፃን የእህቷ ልጅ ተወልዶ እስኪያድግ ድረስ በቃ እኔ እንደምታውቂኝ ብቻ ለማረጋገጥ ነው ለሰው የፈለኩት። ችግር የለም። እኔ ሁሉንም እናገራለሁ፣ አታስቢሽ። ሁሉንም ነው የምናገረው። እኔ ለእግዚአብሔር ነው፣ ለእናንተም አይደለም። እዚህ 5000 ምናምን ሰው አለ። ለእግዚአብሔር ነው እኔ እውነቱን የምናገረው። እህቴም እዚህ ጋር እንድትገነዘቡ የምፈልገው እህቴስ ብቻ ስለሆነች ሳይሆን
እውነት ምን እንደሆነ እና ደግሞ የቀርባችሁ የኔ የምትሉት ሰውን ልብ ታውቁ አይደለም እና እህቴ ልቤ ስለሆነች ስለሷም ባህሪዋ ልነግራችሁ ነው። አሁን ብዙ ጊዜ ኮሜንት እያየው ነው እሷ እንዲህ ናት አይደል እሷ አይደለም ምንኛ እግዚአብሔር ፊት የሚያቀርበን የሚያጸድቀን እና ሰዎች የውስጣቸውን መናገር አለባቸው ብዬ አስባለሁ። ያንን ደግሞ ጸጋ አለ የተሰጠው ሰው ነው መናገር የሚችለው እና እኔ ልመልስ የገባሁት ቤተሰቦቿ መታ እዚህ ምግብ ሰተውን በልተው ታመናል አለች። እኔ እናቴ ይልሽ ላይቭን እያየን ነበርና እንዴት እንዳለቀሰች ልነግርሽ አልችልም። ስሜት ከሆነ ሰዎችን የሚያሳምነው ልነግርሽ ነው። ግን እኔ እውነት ነው እሷ አሁን እየተናገረች ነበር እንዲሆኝ እህቴ የሆነችውን ምን ያውቃለሁ እሱ ልነግራችሁ አይደለም። ግን እኔ ስለ ቤተሰቦቼ ልመልስ ነው። እኛ እንደ ሰው ነው ገባሽ? እንደ ሰው ተቀብለናት ከቤሩት አስተናግደናት እንደምንችለው ሀበሻ ነን ሁላችንም በምንችለው አቅም ሰርተን አብልተናታል። እሱን ችግር የለም የሰማዩ መድኃኔዓለም ያውቀዋል እሱን ነገር። እኛ ደግሞ እንደዚህ ኮታት የምናቀም ሰዎች አይደለንም። አንድ እግዚአብሔር አምላካችን የሆነ ሰዎች ነን። ገብሻል? ስለ እውነት የሚነገር ከሆነ ማለት ነው። ሲቀጥል ደግሞ አብልተናታል ኦፍ ኮርስ። ከዛ ደግሞ እንመጣለን ቤትም እሷ ቤት ልታስመርቅ ነበር እንመጣለን ምናምን ነገር ተባብለን አድራሻም አልሰጠችንም። ድፎ ጋግራ እናቴ እኔም ልሄድ ናዝሬት ነውና እኔ ከልጅነት ጀምሮ ነው ማቃት ሚሚን የእህቴ ጓደኛ እንደሆነች እንደውም ጓደኛ እንደሆነች ሳይሆን እህቷ እንደሆነች ነበር የሄድኩትኝ ማለት ነው። እና ሄድኩኝ ማነው ልንሄድ ነው ምናምን ነገር ሲባል ደስ ብሎኝ በቃ እናቴ ድፎ ጋገረሽ ምናምን ቀረ አልደወለችልንም። የት ብለን መሄድ እንችላለን ቀረን በዛ ምክንያት ማለት ነው። ከዛ በኋላ ይሄ አለማውራት ምንም አይደለም ከኛ ጋር እንትን የተባለው የተፈጠረው ከኛ ጋርም ድሮም ይሄን ያለ ፐርሰናሊ የምናወራ አይደለንም። ከሚሚ ጋር ከአይን አለም ጋር ከሆኑ ስንደዋወል አብረን ሰላም እንዴት ናችሁ ምናምን እንላቸዋለን እንጂ ማለት ነው። ትመጣለች እውነት ነው ለኛ ቤት ታደርግልናለች። ምክንያቱም ጓደኝነት ሲጀምር ማለት ነው እኔ ጓደኝነት እንዴት እንደምታስቡት አላውቅም። ሲደረግም አደርጋለሁ ይባላል እንዴ እህት ስማማች ነው እኮ ሲደረግም አይን አለምም አደርጋለሁ ማለት ትችላለች። በነገራችን ላይ ግን አይደለም አድራጊ እዚህ ጋር አሳምብዬ ቅርታ አሳምብዬ አድራጊ ሚሚ ብቻ እዚህ ጓደኝነት ላይ አድራጊ አይናለም ስለማትናገር አይናለም እንድትናገር ይፈልጋል። ደረድሩ ተሰጣት እኮ ምንም አድርጋላት አታውቅም። ራሷ ተናገረች ምንም አድርጋላት ድንገርሽ እኔ እሺ አትናገር አትፈልግ አለመፈለጓ ነው ብላችሁ አስቡ። አትፈልግ አትናገር ብታደርግም እኛ አልካድንም ካድን ወይ ያደረገችልኝ ነገር እኮ እየተናገርኩ ነው አይደል? አልካዳችሁም ብዙ አደርግላችኋለች እናንተ ማልካዳችሁም። ግን እቺ ታማ ኢትዮጵያ አመት ስትቀመጥ ጸበል ስትገባ አንድ ቀን አይናለም ደውላ እንዴት ነሽ ሞትሽ አለሽ በይወት ደህና ነሽ እግዜር ይማርሽ አላለቻትም። ይኸውልሽ የእኔ ቆንጆ ተጣልተዋል እኮ እዚህ ጋር አይደል? ተጣልተዋል ወይ መታመሟን ማታውቅ ይሆናል። ገብቶሻል? ሰው የተጣላ ሰው በዛ ላይ ደግሞ እኔ በጣም አንድ ትልቁን ነገር ልንገርሽ፣ ሁሌ ስንደዋወል እኔ ከአይን አለም ጋር ነው የምሰማው ታይ ነው እኛ ቤት በቃ ይቅርብሽ አትስሚም። ጓደኛም አያስፈልግም ከሆነው ነገር በኋላ ማለት ነው። ምክንያቱም እንዲያደረገችብኝ አይነት ነገር ስለሆነ እሷም ሰዎች መተው የሚነግሯት አጠቃላይ ሰው መስማት ራሱ ጥሩ ነው ወይ ብዬ አስባለሁ። እንደውም አንድ ነገር ላስታውሳችሁ፣ እኔ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? እውነት እንኳን ቢሆን የሰይጣንን ምስክርነት አንፈልግም ይላል። የሰይጣንን ምስክርነት ሰምቶ አሁን ጥሩ መሆን መጣላታቸው እህቴ ናት እና ሳናወራውላት አናውቅም። ሶ እኔ ያልሽ ምክንያቱን አይደለም ግን እንደዚህ እየተባለ እየተወራንብኝ ነው እንዲህ እያለች እያስወራች ነው ምናምን ነገር ሲባል ማለት ነው አይኑ ታይ በቃ ታይ ትበል። እሷም ለምንድነው የማትነጋገሩት? ሰላም መፍጠር አትችሉም ወይ ምናምን ነገር ብዬ አውርቻለሁ። ግን ሲጀምር እዚህ ደረጃ ደረሰ ራሱ በፍጹም ነው ያላወኩት። እንደዚህም አይነት እንደተጋነነ አሁን በቃ ተውለታችሁ ሳምራዊት መጥፎ ጊዜያችሁ ለመጥፎ ጊዜ ድጋፍ ካላችሁ ሳምራዊት እሺ ወይዬ አንዴ ትብለጽ ከበታችሽ ያለችው ትብለጽ ስለ ሁለቱም መልካምነት መስክራለች እና አሁን ሚላይ ኦኬ ትብለጽ እዛ ቤሩት አብራቸው የኖረ አንዴ ትብለጽ ላይ ደግሞ አንድ ጥያቄ አለኝ። አንዴ ሚውት አረግሽና ታዳምጪኛለሽ። ከዛ አንቺ ደግሞ ሚውት አንስተሽ ታበሪያለሽ። አዳምጪ። ትብለጽ ከበታችሽ ያለችው አንቺ ኢትዮጵያ ውስጥ እየኖርሽ ነው ስለ እህትሽ ልትመሰክር የገባሽ እና እኔ ፌር ስለሆንኩኝ ነው ያስገባውሽ። ስለማምን ሰውን ከሁለቱም ወገን መስማት ስላለብን ነው። አንደኛ
ትብለጽ ባዳ ናት። የሁለቱም ጓደኛ ናት። ዚስ ኢዝ ፌር። የሁለቱም ጓደኛ ስለሆነች ስለ ሁለቱም መልካም ነገር ነው የተናገረችው። ሁለቱም ጥሩ ጓደኛሞች እንደሆኑ መልካም እንደሆኑ፣ ግን ሚሚ ላይ የተደረገው ነገር ፌር አይደለም። ፈጣሪ አለ ስትል የሆነ የምታውቀው ነገር አለ ማለት ነው። ሚሚ ላይ የተደረገ ሚሚ እየሆነች ያለችው ነገር ሙሉ የቤሩት ሀበሻ ያውቀዋል የተባለው ነገር ሚሚ እያበደች ራቁቷን መንገድ ላይ እየተገኘች ፀጉሯ ተንጨባሮ እየተገኘች እየታመመች ጸበል እየገባች ትድናለች። ይሄንን ሁሉ ነገር መጀመሪያ አይን አለም እንደገባች አላቅም ብላ ነበረ። ሁሉን ነገር ስጠይቃት አላቅም ነበር ምትለው። በኋላ ላይ እየቆየን እያወራን ስንሄድ በራሷ መናገር ጀመረች። ጠፍታ እንደምትገኝ እንደሚያማት ፀጉሯ ተንጨባሮ ፀጉሯ ቆሞ እንደተገኘች ምናምን ራሷ ረጅም ሰዓት ማውራት እውነታን ያስወጣልና ራሷ አይን አለም ተናገረችው። ሰው ለምን አላቅም ማለች። አንድ ሁለተኛ ነገር አሚናትን ካላስጠፋቻት ያላስጠፋ ሰው ምንም አይፈራም። አሚናት አለች ወይ ስትባል ቤት ውስጥ አዋለች። መንገድ ላይ እኮ አግኝቻት አመጣኋት። ጓደኝነታቸው አንቺ እንደምታወሪው እንደዚህ ጥብቅ የ12 ዓመት ጓደኝነት እችን ትንሿን ነገር ያስደብቃል ብዬ አላስብም አይደል? አላስጠፋውም የሚል ሰው አገኘም ደውላለኝ እኮ መንገድ ላይ አግኝቼ እጃ መጣኋት። ልቡን የሆነ ሰው ምንም የሚደባብቀው የሚዋሸው ምንም ነገር የለም። እናም ደግሞ አመት ሙሉ ታማ ኢትዮጵያ ጸበል ስትተኛ ለምን አልጠይቀቻትም? ስትተጣልተዋልሽ በምን አወቅሽ ስልሽ ከእህቴ ጋር እናወራለን እንዲያለች ያ ማለት አማችኝ እያለች ትነግርሻለች። ለእኛ ግን አይን አለም እንደገባች ምንም ነገር ስለሷ እንደማታቅ ምንም ሰምታ ከሰዎቹ ምንም ሰምታ የምታወራው ነገር ሁሉ ለእኔ አዲስ ነው ብላ ሁሉን ነገር አጣጥላባት ህመሟን እንደሌለ እንደማትታመም ኖርማል ነው። እኔም ሆዴን ያመኛል፣ ሆዷን ያማታል። ሆድ መቁረጥና ሆድ መታመምና አይምሮን መሳት ሁለት በጣም የተለያዩ ነገሮች ናቸው። እቺ ሰው በአፏም በመቀመጫም ካሜራ እየተደረገ ሆስፒታል ምን አለ ውስጧ ተብሎ የምትመረመር ልጅ ነው። በሽታው አልታወቀላት። ስለዚህ የአንድን ሰው ህመም ማጣጣል በራሱ ያንን ሰው ሞራል መጉዳት ነው። ይኸው ትብለጽ ባዳዋ እኮ መሰከረች። አንቺ እህትሽ ስለሆነች ለእህትሽ ልትመሰክሪን የመጣሽ እሷም እህት ቢኖራት ትመጣና እዚህ ጋር ትመሰክርላታለች ስለ እህቷ። ልጄም አለች እህቶቼም አሉ። እኔ አልፈልግም ግን እኔ እና እሷን ብቻ እንድነጋገር ነው የፈለግኩትኝ። ምግብ ላለችው ደግሞ እሱ ችግር የለውም። እኔ ዝብር ገብርኤል ሄደን እናቷም ሁላችንም እሱን እውነቱን እናወጣለን፣ ችግር የለም። ግን እኔ አሁን በጣም ደስ ይለኛል። ቅዱስ ሚካኤልን እኔ የትም ገደል ገባልሻለሁ፣ ችግር የለም። አንቺ እንደዚህ አድርገዋል። ቤተሰቦቿም አለች የኔ ቆንጆ ቤተሰቦቿም ስላለች አይናለም የትም ውሰዱን እኛ እንሄዳለን፣ ችግር የለም። ሳምሪ አዳምጪ። ጉዳዩ የሁለታቸው ነው። ይኸውልሽ ሁለት ሰዎች መሀል ጣልቃ አይገባም። ሁለቱ ዘብር ገብርኤል ተያይዘው ሄደው እሷ ጸበል ስትጠመቅ መንፈሱ የጮኸው እሷ መተት እንዳሰራችባት ነው። እንዳላሰራችባት ወርቋን 49 ግራም ወርቋን እንዳላየች መጽሐፍ ቅዱስ ይዛ ትማልላት። በቃ ይሄን እንደምትፈልገው ሚሚ። እሺ እኔ ቆንጆ አይና ለምንም ብትጠይቋት በዚህ እሺ ነው የምትለው፣ ችግር የለም። እውነት ያለው ሰው አይፈራም። እውነት እግዚአብሔር አይኑ ብላት እኮ ነው ማማልላት እንዲላት እኮ ነው ማሪ። ቤተክርስቲያን ሄዱ እና ቤተክርስቲያን ሄደው እኔ የሰማሁትን ነው የምነግርሽ። ትነግረኛለች አይናለም እና ከአባቶች ጋር ተቀጣጥረው የተቀጠረችበት ቦታ ላይ አልሄደችም፣ አልተገኘችም። ትፈልገዋለች አይናለም። እሱ አይደለም የምትፈልገው፣ እሷ ዘብር ገብርኤል ነው የምትፈልገው። ይሁን ዘብርም ይሁን ትምጣ፣ እሷም ትምጣ፣ ይሄዱ ዘብርም። አዎ ያላችሁበት ገዳም ሚሚ ራስሽ ቻይ። የትኬት የለኝም ለአንቺ ለመማል ስል የምሄድበት የትኬት የለኝም ካለች አይናለም አንቺ ከኪስሽ ቻይ የትኬቱን። ምንም የማማል ከሆነ ችግር የለም። እውነት ያለው ሰው አይፈራም። እኛ እኮ እዚህ የምንኖር እኮ ሰዎች ብቻ አይደለንም። እኛ ክርስቲያኖች ነን። የዘላለም ቤታችን ሰማይ ቤት ነው። ችግር የለውም። ለምድሩ አንጨነቅም እና ምንም ችግር የለውም። የምትፈልገው እሱን ከሆነ ለማመን አይደለ ችግር የለም። የኔ ቆንጆ ሻይኑም ከሆነ አሁን አንቺም መናገር የምትፈልጊውን ሀሳብ ተናገሪና መጨረስ ነው ያለብሽ። ማስታረቅ የምትችሉ ከሆነ አስታርቋቸው፣ ካልቻላችሁ ደግሞ በቃ መተው ነው ያለባችሁ። ገብቶሻል? አይናለም መናገር ስላልቻለች እየተጎዳች ነው ያለች። መናገር ምናልባት የማትችሉ ሰዎች ልትረዳት ትችላላችሁ ብዬ አስባለሁ እንጂ እኔ ለእህቴም ጠበቃ ሊሆንም አይደለም። የፈለጋችሁትን ነገር እሺ፣ ችግር የለም። ወረኛ ችግር የለም። አንዴ እባክሽ አንዴ
ሳምራዊት እኔ እህቴ አንዷ እህቴ አብራት እዛ ትኖር ነበር። ጉዳዩዋ በላይ ባለቤት በላይ ታውራሻለሽ። እሷም አብረው ሲኖሩ ማለት ነው ብዙ የምታውቀው ነገር አለ። እንደውም እሷ ብታወራሽ ጥሩ ነው። እኔ እንደውም ያልመጣው ሰው ነኝ። እኔ እንደዚህ በጣም ምላስብሽ የሆነ ሰው አልወድም። አይናለም ራሷን ወክላት እናንተ እህትየው ፋታ ራሷ አትሰጭም። ለሰው ስታወሪ በጣም ነው የምታወሪ። አንደኛ አንቺ ከመሀላቸው ውጪ፣ ሁለተኛ አስታርቋቸው የምትይው ነገር እኔ አይኔ እያየ አላስታርቅ እኔ አላስታርቅም። እኔ እነዚህ ሰዎች ተማምለው በሰላም እንዲለያዩ እንጂ ህሊናዬ ያላመነበትን መታረቅ ሚሚን ሙቺ ብዬ አላስታርቅ። ሁለቱም ሄደው ሀቃቸውን ፈጣሪ እንዲያወጣላቸው በሚያምኑበት እምነት ሄደው ተማምለው በየመንገዳቸው ሂዱ። ከዛ ፈጣሪ ካለ እውነት ካየ ፈጣሪ ፈርዶ ያሳያቸው። በቃ አለቀ። የምን መታረቅ? ከዚህ ሁሉ ነገር በኋላ መታረቅ እኮ መገዳደልን ያመጣል። ምን ጉድ ነው? አቡዬ እኔ ፎቶ ልክልሻለሁ። ሆዴ እንዴት አልተዋለዱ እነዚህ ሰዎች ባልና ሚስት አይደሉ፣ እናትና አባት አይደሉ፣ አልተዋለዱ። ለምንድን ነው የሚታረቁት? ከዚህ ሁሉ መዓት በኋላ መታረቅ ምን ያደርጋል? እንዲህ በሰላም መለያየት እያለ ችላለሁ። ስለዚህ ነው አይደለም ፍላጎትሽ መማማሉን ነው አይደል? አዎ። ስለዚህ መማማሉን ከሆነ ተያይዛችሁ ትኬት የለኝም ካለች አይናለም ትኬቷን አንቺ ቻይ፣ አንቺ ነሻ መማማሉን የፈለግሽው አይደል? ተበዳይ አንቺ ነሽ አይደል? ስለዚህ በደልሽን ፈጣሪ እንዲያይልሽ ከሆነ በሃይማኖት መደበቅ ታዲያ ምን ይደረግ ማሬ? ካልተማማሉ በስተቀር ህግ እንዴት ይዳኛቸዋል? ህግ የጓደኝነትን በደል ይዳኛል? እኔ ያጠፋሁት መቼ እንደሆን ታውቂያለሽ? ያኔ ካሜራ ወጥቷል ብላለች። እሷም ካሜራ ወጥቶ እንደተነሳ ወርቁ ካሜራ ወጥቶ ጨርቁ ፒንክ እንደሆነ ራሷም ታውቃለች። ያኔ ካሜራ ወጥቶ ሰውዬ በህግ ልክሰስ ሲል እናቴ መለምና የእህቴ ልጅ እዚህ ላይ ምናልባት ከሰማች የእህቴ ልጅ አለች። የእህቴ ልጅ እኮ ወርቁ መጥፋቱን እኮ አምናለች። እኔ ከሆንኩ አይናለምን አምነሻት እኔ ወርቁን ከወሰድኩ አልመልስም ያለችኝ ታውቃለች። እሷም ይሄን እኔ እሷን ብቻ አይደለም አይናለም እኮ አላልኩም ስለ ልጅሽ፣ ስለ አንቺ፣ ስለ እያንዳንዱ፣ ስለ ወርቁ፣ ስለ ባለቤትሽ፣ ስለ አንቺ ህመም፣ ስለ ሁሉም ነገር አላቅም ብላለች። በቃ ምንም አላቅም ብላለች። ኦኬ። ስለዚህ አላቅም ካለች ማንም ሊያስገድዳት አይችልም። አላቅም ብላለች። ስለዚህ መማማሉን እሺ ካለች ሄዳችሁ ተማምላችሁ ለፈጣሪ ሰተሽ ህይወትሽ መቀጠል ነው። ትክክል። እኔ ለፈጣሪ እስካሁን ሰጥቼ ነበረ። ስለነካችኝ ነው። ሀቡዬ በጣም አመሰግናለሁ። እመቤቴ ማርያም የልጆችሽ እናት አድርግሽ። ትግባና አይናለም እንትበልልሽ አርፌያለሁ። ትግባልሽ እንደምትማማሉ አይምሮ ያልፏል። ኦኬ አይኔ ይበላት። እዚህ ህዝብ ፊት ዘብር ገብርኤል ሄዳ እንደምትምልልሽ ቃል ትግባልሽ እና ከዛ በቃ ይዘጋ ይሄ ነገር። ተማምላችሁ ከተማማላችሁ በኋላ ደግመሽ ለማንም ሰው ማውራት ምንም ማንሳት የለም። በቃ ለፈጣሪ ሰተሻል። ለፈጣሪ ሰተሽ መቀጠል ነው። ትቼዋለሁ እኮ አቡዬ፣ እኔም ትቼዋለሁ። አሁን እንደ አዲስ ስለተሰማኝ በቃ ለአብድ ደረስኩኝ እንጂ ትቼዋለሁ። አስገቧት ሞዴሬተሮች። አይ ብሎ ሳይንስ የለም። ለምን እዚሁ አባቶች መታ ይማማሉ? ያማቸው እንዴ? ሶሻል ሚዲያ ላይ መማማል አለ እንዴ? ቤተክርስቲያን ሄደው ነው እንጂ የሚማማሉት። ከዛ በቃ ፈጣሪ ያሳያቸዋል። ሁለታቸውም ሀቅ ያለው ማንጋ ነው ፈጣሪ ያሳያል። እዛው የት ነው ቤሩት አለው ገብርኤል አለ። አይ እኔ ዝብር ነው የምፈልገው። ለምን እናቷም ትሄዳለች፣ እኔም በእኔም በኩል ልጄን ይዤ ስለሚሄድ ዘብር ነው የምንሄደው። ቤሩትም ከሆነ ኦኬ ገባኝ። ስለዚህ ያንቺ ልጅ ወንዱ ነው አብሮሽ መሄደ ኢትዮጵያ ያለው። ስለዚህ አንቺ ወንዱ ልጅሽ አይናለምና እናቷ ያው ሱሱ ላይፍ ገባችልሽ። አሁን ጠይቂያት። አሁን ሱሱ ላይፍ ትግስት ገባች ስለኛ ህይወት። እሺ ሱሱ አሁን ኔትወርክ ይሰራልሽ መሰለኝ። ነቃላት መልሶ ኔትወርኳ ግን ይኸውልሽ ሚሚ፣ አንቺ መረጋጋት ያስፈልግሻል። ከሰው ምንም አትጠብቂ፣ ራስሽን ቻይ።
ጓደኛ ማለት በጣም ትጠብቂያለሽ። እንዴት ነው አንቺ በጣም ስለምትሆኚ ለምን እንደሆነ ትቀያለሽ። ከጓደኛ በጣም የምትጠብቂው ቢኮዝ ዩ ጊቭ ቱ ማች። ምን አስኬደሽ አንቺ? ለምን ሄድሽ ጓደኛ ቤት? እሷ ቤትሽ መታ ማታቅ አንቺ ቤቷ ምን ያርመጣምጥሻል? ምን ይወስድሻል? ቤተሰቦቿ ቤት እሷ ልጅ የምትመጣው እኔ ጋር እኮ የምትመጣው እኔ አልሄድም አይደለም። ኢትዮጵያ እሷ ቤተሰቦች ቤት ሄዳ አታውቅም። አንቺ ግን ቤተሰቦቿ ቤት ኢትዮጵያ በሄድሽ ቁጥር ትሄጃለሽ። ይሄ ማሽቃበጥ ይባላል። እኔ ምን አስኬደሽ ሰው ቤት? አንደኛ። ሁለተኛ በጣም ለምን ሰው ትፈልጊያለሽ? አንቺ በራስሽ ብቁ አይደለሽም ያለ ጓደኛ መኖር። አንቺ በራስሽ ተማርኩኝ። ግን ከኢትዮጵያ ከዚህ ሲሄድ ማለት ነው እቃ ይዤላቸው ስለሚሄድ እቃ አስቀምጬ እኛ ወደ ክፍለ ሀገር ስለሆነ ለምን ይዘሽ ትሄጃለሽ? ለምን እሱን እንግዲህ ይኸውልሽ ምን መሰለሽ ቱማች መስጠት ቱማች ኤክስፔክት እንድታደርግ ያደርግሻል። ብዙ ለሰው መስጠት ብዙ ነገር ስትሆኚ ለሰዎች እነሱም በምላሹ እንዲሆኑልሽ ትፈልጊያለሽ። እንዲሆኑልሽ ትፈልጊና ሳይሆኑልሽ ሲቀር ልብሽ ይሰበራል። ያ ምንድነው? ኤክስፔክቴሽን ሀርት ይላል ፈረንጅ። መጠበቅ ከሰው ይጎዳል። የምንጠብቂው ደግሞ ላደረግሽለት ሰው ነው። ካላደረግሽለት አትጠብቂ ማለት። ስለዚህ አንድ ሰው ማድረግ ሲፈልግ ለማያውቀው ምስኪን ድሃ ያድርግ። መንገድ ላይ ለኔ ቢጤ ሳንቲም ሰተሽ ስታልፊ ይሄ ኔ ቢጤ ነገ ሰርቶ ይከፍለኛል ብለሽ አይደለም አይደል የምትሰጪው። ከፈጣሪ ጽድቅን ለማግኘት አይደል ለኔ ቢጤ መንገድ keep having kids. I'm gonna keep having kids so they don't need friends. They can be friend us. ለአይናለም ብዙ ጠብር ግፍ ትላለች ሚሚ። ከዛ አይናለም ደግሞ she don't care ግድ የለሽ ናት። አይናለም እንደሷ በጣም ሰፍሰፍ አትልም። እንዳያችኋት አይናለም ይኸው በፊት ለፊቷ ነው የምናገረው። ግድ የለሽ ናት። ኖርማል ነው ያ ምናምን ነው የምትለው። ዩሲ ሰውን በግድ እንደኔ ውደደኝ አይባልም። እንደኔ ተንሰፍሰፍልኝ ተንገብገብልኝ አይባልም። ለዚህ ለሰው ምንም አትሁኑ፣ ምንም ውለታ አትዋሉ። ለማታውቁት ሰው ስጡ፣ ለማታውቁት ሰው አድርጉ። ራሳችሁን ችላችሁ ብቻችሁን ቆሙ። ከሰው ምንም አትጠብቁ። ካልጠበቃችሁ አትጎዱም። የማትጠብቂው ነገር መጣ እየጠበቅሽ አይደለም። የማትጠብቂው ነገር ሲመጣ ሰርፕራይዝ ትሆኛለሽ፣ ትደሰቻለሽ። የምትጠብቂው ነገር ሲቀር ግን ልብሽ ይሰበራል፣ ስትጠብቂ ስለነበረ። ስለዚህ አንቺ በራስሽ ብቁ ነሽ። የ24 ዓመት ሴት ልጅ አልትሽን እንዴ? እሷን ቤስት ፍሬንድ ሻታረጊም ልጅሽን? አሁንማ ነው ከእሷ ጋራ ነው። እኔ ድሮም ይኸውልሽ ጓደኛ አንድ ነው ብዬ ትብለጥ ነግራሻለች። በበለጠ ማቀርባት አንድ ሰው ያስፈልግሻል። ለዛ ብዬ ነው እንጂ እኮ አያስፈልግም። ይኸው እኔ 18 ዓመቴ ካታር ላይ ጓደኛ የሚባል የለኝም። እስኪ ሀቢባ ጓደኛ ነኝ የሚል ካለ ይምጣ። ጓደኛ የሚባል የለኝም። ባሌ ነው ጓደኛዬ። ልጆቼ ነገ ያድራሉ፣ እነሱ ጓደኞቼ ይሆናሉ። ምን ያደርግልሻል ጓደኛ? መዘዝ ነው ትርፉ እኮ። አሁን እርግጠኛ ነኝ ተምረሻል። ልጅሽ ራሱ ጓደኛ እንዳትይዝ ቤሩት ላይ አንቺ እናቷ ጓደኛዋ ሁኚ። አለቀ። ከልጅሽ ጋር አንድ ሀገር ነው ያላችሁት። ኢጃዛ ካላት ኢጃዛ አንቺ ጋር ትምጣ። ሴት ጓደኛ የሚባል እንዳትይዝ። አያስፈልግም። በሩቁ ነው የሁሉ መከራ ታይ ነበር። ይቀርስ አላይም ነበር። በቃ ይቅርባችሁ። አሁን አይናለም አንቺ ላይ የፈረድን እንዳይመስልሽ። አይናለም ሚሚን የመከርኳት ብዙ አትጠብቂ ከሰው። ችግር የለውም። በፍጹም አልፈረድኩብሽም። ምንም አልጠብቅም። አዎ እሷ በጣም ካንቺ ስለምትጠብቅ ነው። አዎ ካንቺ ስለምትጠብቅ ነው። ብዙ ስለምትጠብቅ ነው የተጎዳችው። ገባሽ? ካንቺ በጣም ብዙ ስለጠበቀች ተጎዳች። መጠበቅ አልነበረባትም። እሺ ማሬ፣ እሷ ከኔ ትጠብቃለች፣ እኔ ከእሷ እጠብቃለሁ። ህግ ያለ ነው። አንቺ ግን ስትጠብቂ አላየንም። እንዲህ ያላረገችልኝም አትይም። እሷ ናት እንዲህ ያላረገችልኝም ያለችው። ስለዚህ አልፈልግም። እኔ አልፈልግም። ለምን እንደሆነ ታውቂያለሽ? እንዲህ ተደረገ እንዲህ አልተደረገም ተባባልን፣ እናድራለን። እኔ ማደር አልፈልግም፣ ስራ አለብኝ። ገባሽ? እሷ እንዳላረገችልኝም እንደዚህ እኔ ያደረግኩላት ምናምን ላ አልልም። እሱን መድኃኒዓለም ያውቀዋል፣ መድኃኒዓለም ይፍታው። ከዛ በመቀጠል ደግሞ ያለችበት ቦታ ላይ ሄደን ትማልልኝ ካለች ስለ ሁሉም ነገር እኔ ችግር የለብኝም። ጊዜ ቀጠሮ እንሄዳለን፣ ችግር የለውም።
ለምን መሰለሽ እኔ በዚህም በኩል መስክሩ በዛም በኩል መስክሩ ብያ አልልም። ማልልበትም ምክንያት አለኝ። ለምን እንደሆነ ታውቂያለሽ? አይናለም ለአንቺ እኮ እህትሽ የእናትሽ ልጅ መታ ጠበቃ የሆነ ምላስ ይዛ መታ ጀግና መስክራልሽ ሄደች እኮ። ለእሷ ማን መሰከረላት? ትብለጽ ለሁለታችሁም ነው የመሰከረችው፣ ለአንቺም ለእሷም። በጣም ጥሩ ጓደኛሞች እንደሆናችሁ ብዙ ጊዜ እንዳሳለፋችሁና ግን ሚሚ ላይ የተደረገውን ግፍ ፈጣሪ እንደማይወደው ጥሩ ነገር እንዳልተሰራባት ነው የተናገረችው። እኔም እኮ ይሄ ሀቅ እንዲወጣልኝ እፈልጋለሁ። ለምን እንደሆነ ታውቂያለሽ? በወጣሁበት በገባሁበት ማለት ነው ጓደኛሽ ላይ እንደዚህ አደረግሽ እያሉ እየተናገሩኝ ማለት ነው። ያንን ሁሉ እስካሁን ችዬ ዝም ያልኩት ጓደኝነታችን ጊዜ ነው። እንደዚህ ይሉሻል። እንደዚህ ተነሽ ታውቂያለሽ። እንዲያርገሽባት ከየት ሰምተው ነው? እሷ ስለነገረቻቸው አይደለ? አይ ምንም ነገር ስለቻላቀም ነው ግን ምንም ነገር አላውቅም። ምንም ነገር መድኃኒት እኔ ጓደኝነታችንን ነው ማስፈልጠው። አደባባይ መውጣት አልፈልግም። ጓደኝነት ይበልጣል። እንደዚህ ተባለ ከሚባል በቃ ጓደኝነትን ታስፈልጪና እኔም መድኃኒዓለም ፍርዱን እንዲሰጠኝ እፈልጋለሁ። በቤተ ክርስቲያን እንሂድ አልኳትም። እሷ ቀረች። እሷ በምትፈልገው ደግሞ እንሄዳለሁ። ችግር የለውም። እኔ ስላልተናገርኩኝ እንደሷ ሁሉንም ነገር ስላላወጣው ነው። በቃ ውስጤ ስለተቃጠለ ነው። ሁሉንም ነገር አላቅም ያልኩ። በቃ ለምን አትነግሪንም? አይናለም ውስጥሽ የተቃጠለበትን እሷ አሁን ውስጧ የተቃጠለበትን ሚሚ ፕሊስ ሚዩት አታብሪ እባክሽ። እሷ እኔን አታምነኝም። አብረን በበላ ነው አብረን በጠጣ ነው ካለች እሷ እኔን አታምነኝም። እሷ ማዳም ቤት እያለች ያቺን ሴትዮ ስታነሳ እኔም አብሬያት አግዣት ብዙ ነገር ሆነን አይደለ ያሳለፍነው። ብዙ ነገሮችን አሳልፈን መስከረም መንፈሱ ተናገረው ሳምንታር አይናለምዬ ታምንሻለች እኮ ግን ስንት ዓመት ሙሉ ሰው ስላንቺ መንፈስ ትክክለኛ ነው ብላ ታምናለች። መንፈስ ትክክለኛ ነው ብላ ታምናለች። እሷ ክርስቲያን አይደለች እንዴ? ክርስቲያን በመንፈስ ያምናል እንዴ? እኔ በመንፈስ አላምንም። ጸበል ስትጠመቅ እኮ ነው የተናገረው። ጸበል ስትጠመቅ እኮ ነው የተናገረው። እሷ ራሷ እውነትም እንዳለ ሆነ ውሸትም እኮ ይናገራል መንፈስ። ሲቀጥል ደግሞ እኔ ችግር የለብኝም። እንደዚህ አይነት ቦታ ላይም እንደማልገኝ ራሷ ታውቃለች። እንደዚህም አይነት አስተሳሰብ እንደሌለኝ ራሷ ታውቃለች። ከቤተ ክርስቲያን ውጭ የት ሄጄ አውቃለሁ? እስቲ ትንገረኝ። ራሴን ይዤ የመጣሁት መንፈስ ተሰጥቶኝ ከራስሽ ዕቃ ጋራ ይዤልሽ ነው የመጣሁት። በቃ መንፈሱ ያለው ይሄንን ነው እኮ። መንፈሱ አለሽ ግን አመንሽ ወይ አልኩኝ እኮ። እኔ አባቶች ጋር ሄድኩኝና ጠየቅኩኝ። ትምጣሉ አልመጣሽም። ምን ላድርግ? እሺ ምን ላድርግ? አይናለም የሄዳችሁት አንቺና ማርታ የሚሆናችሁ ነው። የሐሰት ምስክር ምን ችግር አለው? እኔ ማርታ አይናለም ስምሽን አጥሪ እንዲህ እየተባልሽ ነው ብለው ጠየቁኝ። ሲሉኝ ጊዜ እንደውም ከሷ እስከ መስማት እፈልጋለሁ። ከእናንተ ሰምቼ መናገር አልፈልግም ብያቸው ነበረ። እነሱም ይነግሩሻል። ከዛ ብላናለች ጠይቁልን ብላለች ሲሉኝ ከዛ ኦኬ እሺ ስለማልነጋገር ብዬ ሄጄን አባ እንዲህ ነው ብዬ ስላችሁ ትምጣና ትነጋገራላችሁ አሉ። ከዛ ለረዴትም ነገርኳትኝ፣ ለማርቲም ነገርኳትኝ። ይንገሩሽ አይንገሩሽ አላውቅም፣ ግን አልመጣሽም። ያልመጣሁበት ምክንያት እኮ ነገርኩሽ። እኔ ራሴ ስፈልግና ሰው አብሮን ለምሳሌ እነ ከሪና እነ አለም ሰው አብሮን ኖሮ ለእኔም ለአንቺም የሚል ሰው ባለበት እንጂ አንቺ እነሱን ስለጠራሽ አይደለም የምንሄደው። ስለዚህ አሁንም ቢሆን ዝብር ገብርኤል ወደ ኢትዮጵያ የምትሄጂ ከሆነ ወደ ዝብር ገብርኤል እንሄዳለን። አልሄድም የምትይ ከሆነ ፊት እኔ እችላለሁ። ችግር እኔ እሄዳለሁ። እኔ ለመሄድ ችግር የለብኝም። ችግር የለውም። ነገሮችን አስተካክልና መቼ እንደምንሄድ እነግርሻለሁ። የአቡም ስልክ አለ። ችግር የለውም። ትኬት ከሌለሽ ራሷ ትቻለሽ። ትኬት አንቺ ከሌለሽ አሁን እኔ ራሴን ችዬ ነው መሄድ የምፈልገው።
ራሴን ችዬ እሄዳለሁ። ችግር የለውም። ለምን አይናለም መጀመሪያ ለምን አላውቅም አልሽ? መጀመሪያ እንደገባሽ ምንም ነገር ስለምታወራው ነገር ሁሉ አላውቅም ለምን አልሽ? ይኸውልሽ እኔ እኮ አላውቅም ያልኩት አቡዬ አላውቅም ያልኩት ለምሳሌ ማንኛውም ሰው እኮ ይታመማል አይደለ? እንደ ማንኛውም ሰው እኔ የምታመማለው እኔ ራሱ ደም ታፍቼ እንዴት እንደምሆነ ራሷ ታውቀዋለች። ያኔ እኔም መናገር ካለብኝ እኔም እንዴት ሆኜ እንዴት ተሰቃይቼ እንዴት እንደምኖር ታውቀዋለች። ግዴታ እኔ አደባባይ ወጥቼ እንደዚህ ሆኜ እንደዚህ ተደርጌ እንደዚህ ማለት አልፈልግም። ህሊና አይፈቅደው። አዎ መንፈሱም ደግሞ ለማጣላት የውሸት ስም ይጠራል፣ ይዋሻል እያሉ ነው ተመልካቾች እኮ። እኔም እኮ እሱ ያልኩት እኮ እሱን ነው ያልኩት እሱን ነው። እዚህ ጋር እኔ እንደዚህ ሆኜ እኔ እንደዚህ ተደርጌ እንደዚህ ማለት አልፈልግም አደባባይ ላይ። ለምን ነገ የምናፍርበትን ነገር አደባባይ ስንት ሺህ ሰው ህዝብ እያየን ተናግረን ከምናፍር እዚህ ጋር ደህና ጓደኛ እንኳን ቢኖር ሰብስቦ አይንዬ ለምን እንዲህ ታደርጊያለሽ፣ ሚሚሾ ለምን እንደዚህ ታደርጊያለሽ ብለው ያስታርቁ ነበር። ግን ሁሉ ሀሜተኛ ነው፣ ሁሉ ሀሜተኛ ነው። ዛሬ አንቺ ጋር ናቸው ስትያቸው ነገ እዛ ናቸው። ማንን ነው የምታምኑ? እስቲ ንገሪ። አይንዬ እኔ ሰው ቢለኝ ባንቺ እኔና አንቺ ብንጣላ ልጄ መታ አንቺን መታ ጠይቅሽም? እኔና አንቺ ስንጣላ እንኳን ልጄ አንቺ ቤት አትመጣ? ባኮርፍሽ እንኳን የማትደረብ ልጅ እንዳለችኝ አታውቂም? እንደገና ደግሞ እኔ ባንቺ የሚጨክንስ አንጀት ነበረኝ? ሰው ሰማ ነበር አልሰማም። ድንጋይ ለሰው ማላዝን ሰው ሆኜ አይደለም። አንቺ ለሰው ማላዝን ታውቂኛለሽ። እኔና አንቺ ስንት ዓመታችን ነው ተዋወቃለን። በቃ ስሚኝ አንዴ አንቺ ማንኛውንም ሰው ቁጭ ባለበት ፎቶ እያነሳሽ እንደምትቀብሪ አውቅሻለሁ። ግን እኔን ሚሚን ታነሽኛለሽ ብዬ አላውቅም። እኔ ለማን ፎቶ ያነሳው ነው? ዛሬ መድኃኒዓለም አውሎ አያሳድረኝ። እኔ እንደዚህ አይነት ነገር አላረኩም። ዛሬውን ይድፋኝ፣ ዛሬውን ይድፋኝ። ዘላለም ለሚባል አላክሽም። ትዕግስት አላስጠፋችሽም ለምና እኮ ትዕግስት ትምጣ ገብታ ነበረ እንትን የላካት ለምን አላስጠፋችሽም? እኔ ከያንቺን የራቁት ፎቶ አንስቼ ከዛ ለዘላለም ላኩለት። እኔ እንደዚህ አይነት ባለጌ ሰው ነኝ። ትክክል ማታ ወይሽ ሌላ ምልክት ልንገርሽ አይንዬ እኔና ማንቺ ማታ ያወራ ነው። ለምንድነው ሰው ውጭ ማገኘው? እኔና አንቺ ብቻ ነው ቡና የምንጠጣው። ምንድነው ብዬ ስልሽ እኔ እንጃ ነው ያልሽኝ። ለማን ሰይጣን ነው አጠገባችን ያለው ወይስ ስልኬ ተቀርቷል ብዬ የምነግርሽ ቀን በብዛት የለም። ሰይጣን ነው ወጥቶ ይነግራሽ። ከኔ ጋርም ትገናኛለሽ። ትዕግስት አንዴ ትዕግስት እኔ ጋር ናት፣ አንዴ አንቺ ጋር ናት። ታውቂያለሽ፣ የተወሰነ ሰዓት እኔ ጋር ናት፣ የተወሰነ ሰዓት አንቺ ጋር ናት። እሺ ለማንኛውም አንቺ ወረቀትሽ ከተስተካከለልሽ እኔ በማንኛውም ሰዓት ዝግጁ ነኝ። ከሌለሽ ትኬት እፈልጋለሁ፣ እንሄዳለን። ዝብር ገብርኤል ስውራ ዝብር እንሄዳለን። ስለኔ ወረቀት የተስተካክሏል፣ ቆይቷል። ችግር የለም፣ እኔ እንሄዳለን። የሚመቸኝን ጊዜ እነግርሻለሁ። ለመሄድም እየተዘጋጀው ነው ሲጀመር ማለት ነው። ችግር የለም። አንቺ ነገ ሄዳለሁ ብትይኝ እኔም ቆርጣለሁ። ችግር የለብኝም። ችግር የለውም። እኔ ህይወትን ታውቂዋለሽ፣ እየሰራሁ ባዶ እንደሆንኩኝ ታውቂኛለሽ። እንዴት አሳልፈሽ ለባዳ እሺ ሌላው ይቅር፣ ወርቅ ገዝቼ ለነ ከሪና ሰፈር ሄደሽ ራስሽ ቁጥራሽ ሊወጣሽ ሄደሽ ቡዜ ጋር የሰውዳ ሳትከፍል ወርቅ ገዛች። ያንቺን ብቻ ዝም ብለሽ አታውሪ። በቃ አለቀ። እንሄዳለን ተባባልን፣ እንሄዳለን። ዝም ብለሽ አደባባይ ዝም ብለሽ የሆነውንም ያልሆነውንም አታውሪ። ያወራሻቸው ሁሉ የተወሰነ ፐርሰንት ልክ ነው፣ የተወሰነው ፐርሰንት ልክ አይደለም።
ስለዚህ ለምን አውጥተሽ አደባባይ ራስሽን ታፈጫለሽ? የወርቁን የጠየቀችሽን ወርቅ ችግር እንትን ዕዳዋን ሳትከፍል ወርቅ ገዛች ብለሻል። ይሄኔ እኮ ያላለችውን ይሆናል እየመጡ የሚሉሽ። ኧረ እኔ አላልኩኝም። እኔ ከሰው ነው የምሰማው ወሬው። መታ ሴትዮዋን ቀጥረን በቤተክርስቲያን ሴትዮዋን ቀጥረናት እሷ ብትጠይቀኝስ? እኔ ራሷ ሴትዮዋን ራሱ እኮ ጠይቂያታለሁ። እኔ አላልኩም ብላኛለች። አኩርፊያቱ ብላ ማለት ነው። ጸጉሯ የተቆረጠውስ ጸጉሯ አንቺ ጋር አድራ ጸጉሯ ተቆርጦ ያደረው እኔ አሁን ስትነግረኝ ነው ጸጉሬ ተቆረጠ ስትል። እኔ ጋር እንዳደረች እኮ አልካድጉም፣ አድራለች። ግን እኔ ጸጉሬ ተቆረጠ ስትል የሰማሁት አሁን ነው። ኧረ በኢየሱስ ኧረ በመድኃኒዓለም በቅዱስ ሚካኤል በምወደው። አይ በቃ ይሄ መፍትሄው ስለ ሁሉም፣ ስለ ወርቁም፣ ስለ ፎቶ ራቁት ፎቶውም፣ ስለ ሁሉም ነገር ሄዳችሁ ዘብር ገብሪ ተማምላችሁ በሰላም መለያየት ነው ያለባችሁ። ኦኬ ችግር የለም። እኔ ችግር የለብኝም። ራሴን ነገሮች አስተካክዬ ሲጀመርም ለመሳፈር እንትን እያልኩኝ ነው። ግን ራሴን ላዘጋጅና እነግራታለሁ። ችግር የለም። ጥሩ በቃ ያው ሚሚ አይናለም ራሷን አዘጋጅታ ትነግርሻለች። ተያይዛችሁ ሄዳችሁ አንቺም ወንዱ ልጅሽ አይናለምም እናቷን ይዛችሁ ሄዳችሁ እናቴን ቤተሰቦቼን ይዤ እሄዳለሁ። ችግር የለም። አዎ ተማምላችሁ ተረሳሱ። በቃ ከዛ በኋላ ቤተሰቦቿ ተብሎ ስለተጠራ ቤተሰቦቼን መገኘት አለባቸው እዛ ጋ ማለት ነው። ስለዚህ እነሱንም ይዤ እሄድና እናወራለን። ችግር የለም፣ እንነጋገራለን። ከዛ በኋላ ግን ይቅርባችሁ፣ ጓደኝነቱ ይቅርባችሁ። እሺ አላማኑና በሰላም ተለያዩ። እሺ ይቅርባችሁ ጓደኝነቱ። አቡዬ ምን አልኩት ለሚካኤል ለቅዱስ ገብርኤል አይኗን አይቻት አላውቅም። ምን እንዳልኩት ታውቂያለሽ? ለቅዱስ ገብርኤል እውነት የምወዳት ከሆነ ቅዱስ ገብርኤል እውነት የምወድ ከሆነ አይኗን ለአይኔ ያታገናኘኝ ብያለሁ። ግን አንድ ሰፈር አንድ መንገድ ነው የምንሄደው። አይቻት አላውቅም። አመት ከምናምናችን ሰፈር አይደለንም የሚሾው እኔና አንቺ ተለያይተን። እኔ እኮ ከዛ ሰፈር ከወጣሁ አመታት አሳልፌያለሁ። መጫለሽ ክራይ ቤት በየእሑዱ እኔ ኧረ እኔ ብዙም አልመጣም። ያለበት ሰው ይነግርሻል። እኔ እዛ ቤት እራሱ መሄድ አስጠልቶኛል። አልመጣም፣ ብዙም አይደለም። እሺ አንዴ የቀረኝ ሀቡ ጥበብ ገዝቼላት ከኢትዮጵያ ላኩኝ። ጥበቡን ነጠላው ጠፋለችኝ። ጥበቡንና የራያውን ቀሚስ እንትን ለምን መልሳ ላከችልኝ? ስጦታ ብዬ የገዛውላት ለምን ለማን ነው መልሽ? ለራሴ ውሰጂ ብለሽ ማርታ ነች ይዛ የመጣችው። ወስጂ ቆሻሻ። ኦኬ ማርታን አስገቢያት። አይ በቃ ልከሻል፣ መልሰሽ ልከሽላታል። ልብሱን አላክሽላት? ኧረ እኔ ያላኩም ቤት ውስጥ ነው የተቀመጠው። የተከራየንበት ቤት በፌስታል ቋጥሬ ነው ያስቀመጥኩት። እሱም በእንትን ላይ አሳይን ካለ ልብሱ እኔ ጋር የለም። ወስደዋለች፣ እሷ ወስደዋለች። ወስጄ እዛ ቤት ሄዳ እኔ አልሰጠዋትኝም፣ ራሷ ናት የወሰደችው። ኖ ማርታ ነች ይሄንን ልብስ ስጫት ብላኛለች ብላ የሰጠችኝ እኮ። ሰው ነው ያለሽ ያልኩሽ እንዴ? ሰው ነው ያለሽ እኮ። እኔ እኮ አላልኩሽም። ከባድ ነው። በቃ ይቅርባችሁ፣ ተዉት። ሁሉን ነገር ለፈጣሪ ስጡና ተዉት፣ ይቅርባችሁ። በቃ ያለፈው አልፏል። አትገናኙ። ከቻልሽ ሚሚ ወደ ልጅሽን ይዘሽ ከዚህ ከቤሩት የሚባል ሀገር ወደ ዱባይ ሙቭ አርጊ፣ አቅሙ ካለሽ። እድሜ ገፍቷል። ልጄ ደክማለች፣ አባቷን መቀየር ልጄም አሁን በቅቶታል። እኔ ራሴ ሄጄ እግዚአብሔር እስካለ ድረስ ከሱ ጋር ሆኜ ደግሞ የሆነ ያገኘሁት ልጅ አለ ብዬሻለሁ። አመቱ ነው። እሱን ልጆቼን ተንከባክቤ ስላሳደግኩኝ ልጅ አዎ ከፎቅ ላይ የዛሬ አመት አንዷ ልትወርቅ ስትል ላይ ነሽ። እንደገና የሰው ልጅ ታሳድጊያለሽ። እኔ እናት ከፎቅ ላይ ልትወርቅ ስትል ከ10ኛ ፎቅ የት ገባለሁ ብላ ስትል እኔ ጋር ልጁን ጥለሽ አንቺ የፈለግሽበት ስሪ ብዬ ልጁን ተቀብዬ የ15 ቀን ልጅ አመት ሆኖታል። እንትኔ ውስጥ ግቢና ይው የሚያሳዝን ልጅ ነው። ወተት ከዚህ ነው ምልክለት፣ ፓምፐርስ ከዚህ ነው፣ ሁሉ ነገር እና ሄጄ ማሳደግ ፈልጋለሁ። እግዚአብሔር እየሰጠኝ። እናትየው መታም አልጠየቀችም ልጇን? በምድር የሰጠውሽን በሰማይ ሰጥቼሻለሁ ብላ እኔም ከእሷ ከምትሞት ከ10ኛ ላይ ወድቃ ከምትሞት አባብዬ ነው ያስተውኳትኝና እኔ ወስጄ አሳድገዋለሁ ብዬ ያሳደግኩት ልጅ አለ። ልጄ ደግሞ ባለቤቴ ደግሞ ልጄ ደግሞ አውጥቷታል።
ስለዚህ እኔ ራሴ ወደ ሀገሬ የሚገባበትን መንገድ ነው የምፈልገው። ሀቡ ዕድሜ ደክማ 46ኛ ዓመቴ ነው ደክሜ ያለውኝ እዛም ሆኜ እንዴት ሆኜ እንደኖርኩ እኔ ነኝ የማውቀውና ስለዚህ እኔ መግባት ነው የምፈልገው። እግዚአብሔር ፍቃዱ ከሆነ እኔ የልጄን ቁም ነገር ቦታ እንድደርስልኝ ነው የምፈልገው። የኔን እድል እንዳትወስድብኝ፣ ልጄ መልካም ቦታ እንድትመኝልኝ እንድደርስልኝ ነው የምፈልገው። በልጆቼ ብዙ ፈተና አይቻለሁኝ። ደግሞ አባታቸውን እንዲያጡ አልፈልግም። አባታቸውን በጣም ይወዳሉ እና መግባት ነው የምፈልገው። አንቺ የምትገቢ ከሆነ ሀገር ቤት ልጅሽ እዛው እንዳትቀር፣ እኔ ወደ ዱባይ መምጣት ከፈለገች ዱባይ ወስዳታለሁ። ልጅሽ ዱባይ ሰርታ እንድትኖር። ዱባይ ብዙ እድል አለ፣ ይሻላል ከሌሎች አረብ ሀገሮች። የልጄን እድሏን እድሜ ልኳን የኔ ረዳት ሆና እንዳትቀር ነው የምፈልገው እና እኔ ወደ ሀገር አንቺ ከቤሩት ስትወጪ ልጅሽን እዛ ተተሻት እንዳትወጪ። አንቺ ስትወጪ ንገሪኝና ለእኔ እኔ እሷ ወደ ዱባይ እንድትሄድ አደርግልሻለሁ ከፈለግሽ። እሺ ይሄ ነው ያለው ነገር። ቤት ራሱ ፕላን አፍርሶብኝ እናቴን ቤት እሷ ነች እንትን ብላ አጥራ ሳጥራ ምን ብላ ልጅነቷን ውበቷን በላኋት። እኔ ተበልቼ ልጄን በላኋት። አይዞሽ በቃ ፈጣሪ ያለ ችግር የለም። ፈጣሪ ያለ ባለቤትሽንም ፈጣሪ ይማርልሽ እና ከቤሩት ዳይፐር ከምትልኪ ለባለቤትሽ የአዋቂ ዳይፐር እኮ አለ እኮ ኢትዮጵያ ውስጥ እኮ። ለምንድነው ከቤሩት ምትልኪው? የመላኪያ አለ፣ ስንት ነገር አለ። መላኪያ ልጆች ሲሄዱ ነው በብዛት ልካለው። ከልብስ ጋር አድርጌ ይጠቀማሉ። በብዛት ሌሊት ላይ ነው የሚጠቀመው። ቀን ቀን እነሱ ይቀበሉታል። ማን ነው የሚንከባከበው? ባለቤትሽ? 19 ዓመቷ ልጄ። ይሄንንም የምታሳድገው ትንሹ ልጅ እሷ ነች። እሱን የምትከባከበው እሷ ነች። አትማር የ19 ዓመቷ ልጅ። ወንድም ባለቤቴ ሲሰበር አቋረጠች። ልጄ ተመልሳ ወደዚህ ስትመጣ ማንም ስለሌለ አቋረጠች። ከስንተኛ ክፍል አቋረጠች? የ19 ዓመቷ ልጅ ከ9 አቋረጠች። አቋርጣ ነው ያለችው። የስንት ልጆችሽ ህይወት ተበላሸ? የልጆቼ ህይወት ተበላሸ። ምን ብዬ እነግርሻለሁ? እንዴ ብዬ እነግርሻለሁ? ዋናው በህይወት መኖር ነው። ይኸውልሽ ልጆችሽ አሁንም ኦንላይን መማር ይችላሉ። ዋናው በህይወት መኖር ነው። ዋናው አንቺ በህይወት የሚላቸው። ይኸውልሽ ፈጣሪ ደግሞ ሁሌም ከየዋሆች ጋር ነው። እኔ በጣም ያሳዘንሽኝ በዚህ ሁሉ ችግርሽ ላይ የአልጋ ቁራኛ ዳይፐር ተጠቃሚ ባልሽን እያስታመምሽ ወንዱ ልጅሽ እንደዚህ እያመመው እየጠፋ ለሱ እየላክሽ ለልጆችሽ ለእናትሽን እየደጎምሽ አንድ ልጅሽ ናት እንግዲህ ቤሩት አብራሽ ያለችው የ24 ዓመቷ የምታግዝሽ የሁሉ መከራ እያለ እንደገና የሰው ልጅ ራሷን እንዳታጠፋ ብለሽ የሰው ልጅ እስከማሳደግ ፈጣሪ ደግሞ ይሄን ይቆጥርልሽና በመጨረሻ ሁሉን ነገር ያስተካክልልሻል። አይዞሽ። ራሱ የሆነ ልጅ ዱባይ ያለ ኪያ የሚባል በቲክቶክ አግኝቼው ለምኛው ልጅሽ ፓስፖርቱን ላኪልኝ ወስድልሻለሁ ብሎኛል። ልጅም አሁን ጸበል ወንድሜ ይዞት ሊገባ ነው ከነገ ጀምሮ እና እሱም ወስድልሻለሁ ብሎ ወንዱ ልጅሽን ኪያ ዛርቴማ ነው እሳይ በቃ ይውሰድልኝ። 23 ዓመቱ ነው አይደል ወንዱ ልጅሽ? 23 ዓመቱ። ኦኬ በነፃ ነው የሚወስድልሽ? በነፃ ነው ኪያ ዛርቴማ የሚወስድልሽ? ልጄ ከፍላለሁ ብላለች። አልተነጋገርኩትም። ወስድልሻለሁ አታልቅሺ ብሎ አለ። እሺ አልኩት። በቃ ላቅሼ ነገርኩትኝ። እኔ ለሰው አልናገርም። ሀቡ ብቻዬን ነበር የምችለው። ይምጣና ላይቭ ላይ እንነጋገራለን። እሺ ስንት እንደምትከፊ ምንም ነገር ይምጣና የሆነ ነገር ቢሆን ቢደርስኛ ድምፅ እንድንሆንሽ ይምጣና ላይቭ ላይ ነው እሺ የምትነጋገሩት። እሺ ዳይፐር ደግሞ ሙኒት ጋር የአዋቂ ዳይፐር ሙኒት ጋር አለ እያሉ ነው። እኔ ሙኒትን ጠይቀልሻለሁ የአዋቂ ዳይፐር ካላት። እሺ ቢያንስ ትንሽ ደጎም ያደርግሻል። ችግር የለም። አሁን ላይ ዳይፐርም ሳይት ከቀረ ፕላስቲክ ከስር ያስገቡና ፕላስቲክ አስገብተው እንትን ይሉለታል ድጋሜ ስለዚህ እና ኮመንት ላይ ኪያ ይቅርባት የምትሉ ልጆች ለምንድን ነው አልገባኝም። ችግር አለ? እሱ ያመጣቸው የተበደሉ ልጆች አሉ። ካልሆነ ደግሞ በሙኒት ታመጫዋለሽ። እሺ አዎ እዚህ ሀገር አመጣዋለሁ ብዬ ነበር። የወንዶች ቪዛ ተከለከለ።
ኧረ እንኳን ተከለከለ። ቤሩት ለወንድ ልጅ ምን ሊያደርግ ነው የምትወስጂው? ኧረ በእናትሽ ተይ። ምን ላድርግ? ግራ ሲገባኝ ነው እኮ በቃ እንደማይሰራ ሰው ተኝቶ ነው የሚውለው። ስልክ ብልክለት ስልኩን ይሸጠዋል። በቃ አሁን በቅርብ ላኩለት ይሸጠዋል። በቃ መግዛት ሰለቸኝ ስልኩ። ይኸውልሽ ህዝቡ ክክያ ይቅርብሽ ስላለ እኔ ሙኒትን ጠይቅልሻለሁ። ፓስፖርት ያውጣናለች። እሺ አውጥቷል፣ አውጥቼለታለሁ። አስቸኳይ ያወጣውለት። በቃ ግራ ሲገባኝ ይሄድና ከሰው ፊት ራሱ ወጥቶ ይሙት። በቃ ፈጣሪ አለ። የልጆች አምላክ ጥሎ አይጥልሽም። ፈጣሪ ይማርልሽ፣ አንቺንም ይማርሽ። ዋናው ጤና ነው። ጤናሽን ጠብቂ እሺ። በጣም ጸሎት አድርጊ። በጣም ወደ ፈጣሪሽ ተጠጊ። እንደዚህ በጣም በህመም ሲፈታተንሽ ወደ ፈጣሪሽ ተጠጊ። እግዚአብሔርማ ባይወደኝ እኮ ሀቡዬ ባይወደኝ ኖሮ ሞቼ ነበር እኮ። ስንቴ ጠጠር ከሽንት ቱቦሽ ውስጥ ከቀጭኑ ሽንት ቱቦሽ ውስጥ ሲወጣ ኃይለማርያም ከቀጭን ቱቦ